Masiko, Masiko. Masiko, Masiko. በፕሮግራማችን የተለያዩ ምሁራንን በማቅረብ በወቅታዊ ጉዳይ ላይ ውይይት በማድረግ የተሻለ ግንዛቤ እንድታገኙ ስናደርግ ቆይተናል። እንግዲህ እስካሁን ባደረግነው ፕሮግራም የተሻለ ግንዛቤ እንዳገኛችሁ እምነቴ ነው። ዛሬ እንግዲህ አንድ እንግዳ ይዤ ቀርብ ያለው ብዙም የዛሬ እንግዳይ ማስተዋወቅ የሚያስፈልገኝ አይመስለኝም፣ በብዙዎች ዘንድ ይታወቃሉ። ዶክተር ጸጋዬ አራርሳ ናቸውና እንኳን በሰላም ወደ ቆphii Kaayyoo መጡ። አመሰግናለሁ። እንኳን ደህና ቆያችሁ። ምናልባት በእድሜ ደረጃም ብዙ የምንራራቅ አይመስለኝምና እርሶ አንዳንዴ ሊጠፋብኝ ይችላል። አንተ ካልኩህ በታዳሚዎቼ ስም ይቅርታ ጠይቃለሁና ምናልባት ስሜንም ደግሞ በሌጋሊ ወደ ራጂ ከመቀየረ በፊት ጸጋዬ ስለሆነ ሞስኬ እንዳልልህም ደግሞ እዛ ላይ እየተጠነቀቀ ብታራቅ እኔ ለሁሉም እንኳን በሰላም መጣላለሁ። እንግዲህ ዛሬ ክቡራን ታዳሚዎቻችን ከዶክተር ጸጋዬ አራርሳ ጋር በኢትዮጵያ ወቅታዊ ሁኔታዎች ላይ እንዳውም በፌደራሊዝም እና በኦሮሚያ አካባቢ የሚነሱ ከሰሞኑ በወያኔ መንግስት ተደነገጉ የሚባሉትን የኦሮሚያ በፊንፊኔ ላይ ያላት የተለየ ጥቅም የሚሉት በህገ መንግስቱ የተጠቀሱት በህግ አኳያ ምን ይመስላል የሚሉን ዶክተር ጸጋዬ አራርሳ እንግዲህ የህግ ባለሙያ ናቸው። ከዚህ አኳያ ምን ይመስላል የሚለውን ሰፋ አድርገን እንወያይበት ይሆናልና እስከ ፕሮግራማችን መጨረሻ ከኛ ጋር እንድትሆኑ ከወዲሁ ግብዣዬ ነው። ዶክተር እንግዲህ እስቲ ለመንደርደሪያነት እንዲሆንን ዘንድ ከግብዜ ግን እነዚህ ሐሳቦች እውን ሊሆኑ የሚችሉት ትክክለኛ የሆነ ፌደራሊዝም ሲመሰረት ነው የሚል ይነሳልና እርሶ የህግ ባለሙያ ነውና በተለይ ደግሞ ፌደራሊዝም ላይ ሲያስተምሩም ነበር። እውነተኛ ፌደራሊዝም በዓለም የምናቀውና በኢትዮጵያ ፌደራሊዝም እየገነባን ነው የሚባለው ምን ያህል ይመሳሰላል እና ምን ያህል ርቀት አለው የሚለውን ለመንደርደሪያነት እንዲሆን ዛን እንነሳስቲ። እንግዲህ ኢትዮጵያ ውስጥ አሁን የፌደራል ስርዓት ነበረ። ፌደራሊዝሙን የሚቀበሉ ሰዎች እንደ የመንግስት ደጋፊዎች ወይም የወያኔ የተለያየ ቨርዥንስ ተደርገው ይወሰዳሉ። ፌደራሊዝምን የሚያጣጥሉ የሚቃረኑ ሰዎች እንደ የድሮ ስርዓት ናፋቂዎች፣ የትምክህት ኃይሎች፣ የኢትዮጵያ አንድነት አራማጆች፣ አሃዳዊ ስርዓት ናፋቂዎች ወዘተ ተብሎ it was a dividing line conversation በመክፈል ረገድ እና ያ ኮንቨርሴሽን ደግሞ አሁን እንደገና ተነስቷል። አንደኛ የተነሳበት ምክንያት እንደሚታወቀው በ1995 በህገ መንግስት የተደነገገው የፌደራል ስርዓት የሚያስቀምጣቸው ነገሮች አሉ። በቴንታቲቭ ደረጃም ቢሆን እንዲህ በሐሳብ ደረጃም ቢሆን የሚያስቀምጣቸው ነገሮች አሉ። አንደኛ በፌደራል መንግስቱና በክልሎች መካከል የስልጣን ክፍፍል አለ ይላል። ሁለተኛ የክልል መንግስታት ራሳቸውን የማስተዳደር በራሳቸው ጉዳይ ላይ የመወሰን የራሳቸውን ፋይናንሻል
አንድ ሁለት አንቀጾች ነው ያሉት አንደኛው ለፌደራሉ ያልተሰጡ በግልጽ ያልተሰጡ ማንኛቸውም ነገሮች በግልጽ ለፌደራሉ መንግስት ያልተሰጡ በግልጽ የፌደራልና የክልል መንግስታት ስልጣን ነው ያልተባለ ማንኛውም ነገር የክልሎች ነው ብለው ሬዚጁዋል ፓወር ነው የቀረ ነገር ነው የሚተውላቸው ሁለተኛ ከዛ የሚያስቀምጣቸው አሉ የክልሉን ለማስተዳደር የሚያስችል ክልል ተኮር የሆነ ፖሊሲ ስትራቴጂ የመቅረጽና የማስፈጸም ስልጣን አላቸው ይላል ከዛ ያለፈ የክልል ህገ መንግስት አውጥቶ የማጽደቅና በስራ ላይ የማዋል ስልጣን አላቸው ነው የሚለው ይሄው ነው now ዝም ብለ ስታየው ሬዚጁዋል ፓወር ለፌደራል መንግስት እና ለፌደራል መንግስቱና ለክልሎቹ በጋራ ያልተሰጠ ማንኛውም ስልጣን የክልሎች ነው ቢልም ሲል ያልተሰጠ ምን ቀረ ነው ብለ መጠየቅ ያለበት በአንቀጽ 55 21 ነገሮች በተዘርዝረው የተቀመጡትን ስታይ ምንም ያልተሰጠ ነገር ማሰብ እንኳን ኢማጂን ማድረግ እንኳን ያስቸግራል እና አንድ የዲዛይን ችግር አለው ማለት ነው ፓወር ዲቪዥኑ asymmetrical ነው እጅግ የተዛነበ ነው እጅግ አብዛኛው ስልጣን ከፌደራል መንግስቱ ጋር እንዲቀር የተደረገ ስለሆነ የተዛነፈ የስልጣን አደረጃጀት አለ ሁለተኛው አሁንም ከአሰራር ከመሰራረት ከህገ መንግስታዊ መሰረት የተነሳ የራስን በራስ የማስተዳደር ሰልፍ ሩል የሚለውን እንዳንተገበር ያደረገበት ምክንያት የበጀት ጉዳይ ነው ክልሎቹ ሬቨኒው እና ታክስ የመጣል እና የመሰብሰብ ታክስ የግብር መጣልና መሰብሰብ ስልጣናቸው በጣም ውሱን ነው በአብዛኛው ትላልቅ ገቢዎች ያሉባቸው ነገሮች ላይ የመወሰን ስልጣን ያለው የፌደራል መንግስት ነው ከተፈጥሮ ሀብትና ማዕድን አንስቶ ሌሎች ነገሮችን including የንግድ ታክስ of course ሎጂኩ ይገባል አንድ ኢኮኖሚ ማህበረሰብ ለመስረት የንግድ ታክሶች እነዚህ ኮርፖሬት ታክስስ እነዚህ በፌደራል መንግስት ይጣላሉ ስለሚል አብዛኛው ገንዘብ የመሰብሰብ አቅም ገንዘብ የመጠቀም አቅም የፌደራል መንግስቱ ስልጣን ይህ ማለት ራስን ማስተዳደር የምትችለው ባለህ የኪስ መጠን ነው ባለህ የበጀት መጠን ነው ዲሞክራሲ ውስጥ ማለት እና የገንዘብ ችግር መኖሩ ማለት አደረጃጀታዊ ችግር ነው ይሄ ህገ መንግስት ውስጥ ሲደራጅ revenue raising capacity ያቸው በጣም አነስተኛ መሆኑ እና አብዛኛው በፌደራል መንግስት ሰብሲዲ ወይም ደግሞ ድጎማ የሚተዳደሩ ክልሎች በመሆናቸው ደካማ እንዲሆኑ አድርጓል ከዚህ በመለስ ከህገ መንግስት ውጪ የሆኑ ያተገባበር ችግሮች ደግሞ አሉ ዋናውና መሰረታዊው ከህገ መንግስቱ ከአደረጃጀታዊ ችግሩ አልፎ ዋናውና መሰረታዊ ችግሩ የኢትዮጵያ አንድ ፓርቲ ብቻ በበላይነት የሚገዛው አገዛዝ እንጂ ዲሞክራሲ ያለ መሆኑ ፌደራሊዝም ያለ ዲሞክራሲ የሚባል ነገር የለም መለስበታለሁ ፌደራሊዝም ምንድነው የተለያዩ ሀገሮች ምን ይመስላሉ የሚለውን እነ ሞመንት መጣበታለሁ ግን መሰረታዊው ችግሩ የዲሞክራሲ አለመኖር እና ኢህአዴግ በጊዜ ሂደት ራሱም እንደሚያምነው አውራ ፓርቲ ሆኖ ራሱን መሰየሙ እናም ቨርቹዋሊ ግን እንደ አንድ ፓርቲ ማስተዳደሩ አራቱን የኢህአዴግ ክልሎች የሚባሉትን በትምህርት ጥቅስ ውስጥ ብቻ ሳይሆን ምንድነው አፊሊየትስ ምንድነው የሚባለው የአራት አምስቱ ሌሎች ክልሎች ውስጥ ያሉት ፓርቲዎች ደግሞ አጋር ድርጅቶች ይባላሉ እና አጋሮቹም ይሁኑ አጋሮቹን ቤሲካሊ ራሳቸው ናቸው በኢህአዴግ አማካሪዎች መሰረት ክልሉን እንዲያስተዳድሩ የሚያደርጉት እነዚህ ኢህአዴግ ክልሎች የሚባሉት ደግሞ ቨርቹዋሊ ራሱ ኢህአዴግ ነው የሚያስተዳድረው በውስጡ ደግሞ ህወሓት ነው በበላይነት የሚያስተዳድረው ስለዚህ ይሄ አንድ ፓርቲ መኖሩ በክልሎችና በፌደራል መንግስት መካከል ልዩነት የፖሊሲ የምርጫ ያስተሳሰብ የስትራቴጂ የህጋት ተረጓጎም አተገባበር ምናምን እንኳን ልዩነት ኖሮ የበጀት ውሳኔ ልዩነት ኖሮ እንዲጋፉ እንዲፋተጉና ምን ያህል ነፃ የራስ ማስተዳደር ስርዓት ለመገንባት እንደሚችሉ ሊታይ አልቻለም ስለዚህ አንደኛው አንድ አውራ ፓርቲ ብቻ መኖሩ ወይም ደግሞ ዲሞክራሲ የለሽ አገዛዝ መሆኑ ኢህአዴግ ደግሞ ተፈጥሯዊ ባህሪያዊ የሆነ ዲሞክራሲያዊ አለመሆን ብቻ ሳይሆን ጸረ ዲሞክራሲ ድርጅት ስለሆነ በአሰራሩ ደግሞ ዲሞክራሲያዊ ማዕከላዊነትን የሚተገብር ድርጅት ስለሆነ በኩራት ነው ይሄንን የሚያወሩት ዲሞክራሲያዊ ማዕከላዊነትን ስለሚተገብሩ ለፌደራሊዝም በፍጹም አንቲቴቲካል በፍጹም የማይመች የፖለቲካ ስርዓት ስለተዘረጋ አገሩ ፌደራል ይመስላል ከዘውድ አገዛዝ ዘመን ይልቅ ከኢምፔሪያል ዘመን ይልቅ ከኢቭን ከደርግ ዘመን ይልቅ አሁን እጅግ በተማከለ ሁኔታ
የሚተዳደርበት ሁኔታ ነው ያለው እና ሌላ የአቅም ጉዳይ አለ የገንዘብ ጉዳይ አለ የማህበረሰባዊ አስተሳሰብ አለ አብዛኞቹ ክልሎች ሲቪል ሰርቫንት አልነበራቸውም ቢሮዎች አልነበራቸውም የተለያዩ ክልሎች የህግ ማውጫ ምክር ቤት መሰብሰቢያ አዳራሽ እንኳን አልነበራቸውም በ1995 የጋምቤላውን ኖርዌጂንስ እንደሰሩ ታስታውሳለሁ የተለያዩ ክልሎች በተለያየ እርዳታ USAID መጻፍ ስትንትን ሰጥቶ ምናምን እንደተሰራ አስታውሳለሁ ኦሮሚያ ክልል እና ደቡብ ክልል የፌደራሊዝም ሲጀመርና ክልል ሲሆኑ የኢትዮጵያ ፍትሐ ብሔር ህጉን ዶክመንቱን ለዳኞች ገዝቶ ያከፋፈለው የአሜሪካ መንግስት ነው በUSAID ማለት ነው ታብየር ህግ ወንጀለኛ መቅጫ ህግ እነዚህ በአማርኛ ነው የሚሰራጩት ተተርጉመው እንኳን ለዳኞቹ ለአቃቢያነ ህጉ አልደረሱም በሶማሊ ክልል አንድ ጊዜ ያየሁት አንድ ሰው ምን ያደርግ ነበር የአማርኛ ወንጀለኛ መቅጫ ህግ እና ስነ ስርዓት ያነብና ህዝቡን በሶማሊኛ ይሰማና ኦኬ ፍርድ በሶማሊኛ ይጽፋል በሶማሊኛ አከራክሮ ይሄ ሁሉ ነገር አልነበረም ዶሎ አዶ ዶሎ ባይ የሚባሉ ሁለት የሶማሊ ክልል ሊበን ዞን ያሉ ወረዳዎች ሄጄ ያየሁት ነገር ፍርድ ችሎት የሚያስኬዱት ልጆች ዳኞቹ የሚያደርጉ የነበረው ከዚህ አንፃር ስታይ ክልሎቹ ፍጹም ምንድነው ኢንፍራስትራክቸር ችግር አላቸው የሰው ኃይል ችግር አላቸው የኢኮኖሚ የበጀት ችግር አላቸው እነዚህ አቅም የሚጎዱ ነገሮች አቅም ያሳጣሉ እነዚህ ከሌሉ ደግሞ ራስን ልታስተዳድር አትችልም ክልሎቹ ራሳቸው ማስተዳደር አይችሉም ነበር ሁለተኛ ከባዱ ችግር ክልሎቹ ራሳቸው እንዳያስተዳድሩ ቅድም ካልኩት የዲሞክራሲ ያለመኖር የኢህአዴግ በላይነት ጋር የሚያያዝ ነው የኢህአዴግ አማካሪ ተብለው በክልሎቹ ፕሬዝዳንቶች ስር የተሾሙ በክልሎቹ ምክር ቤቶች ውስጥ ክልሎቹ የሚወያዩትንና ማይወያዩትን ርዕስ አጀንዳ የሚቀርጹ የኢህአዴግ አማካሪዎች የሚባሉ በጣም ብርቱ ጎምቱ ፖለቲከኞች ነበሩ እንደ ሰለሞን አስገዶም በኦሮሚያ እንደ ቢተው በላይቡ እንደ ዮሐንስ ኪዳነ ማርያም በጋምቤላ ወዘተ እዚህ አይነት ሰዎች ፍጹም በቃ ፕሬዝዳንቶቹን ክሪፕል አድርገው አስረው የፈለጉትን ያያዘዙ የፈለጉትን ያስወሰኑ የፈለጉትን ይሰሩ ነበር እና እነዚህ ሰዎች እስካሉ ድረስ የራስን ማስተዳደር የሚባል ሊኖር አይችልም ግን ይሄ ራሱ ሂደት አለው እየጠበበ የመጣበት ይሄ በህግ የተቀመጠው ራስን የማስተዳደር ስልጣን እየጠበበ የመጣበት በተለይ ከ1997 98 በኋላ ነገሮች እየጠበቡ ከ1998 የኤርትራ ጦርነት ተፈጠረ ልክ የኤርትራ ጦርነት አልቆ በ2000 ኢህአዴግ 25ኛ የህወሓት 25ኛ ዓመት በዓሉን ሲያከብር መቀሌ ላይ ተሰብስበው ታዋቂ ምሁራኖቻቸው ተሰብስበው አንድ ነገር ተናገሩ አንደኛ ራስን ማስተዳደር ፌደራሊዝም የብሔረሰቦች እኩልነት ማስጠበቅ ምናምን የሚለውን ነገር ኢህአዴግ ጥሩ ሰርቷል ባለፉት 25 ዓመታት እነ መዳን የታደሰ ያኔ ክንፈ አብርሃ እንደዚህ ሰዎች ማለት ነው ሰርቷል ነገር ግን ብሔራዊ አንድነት አገራዊ ስሜትን አገራዊ ብሔርተኝነትን በመፍጠር ወደ ኋላ ቀርቷል አንድ ሁለተኛ የኢትዮጵያ መንግስት ሰራዊትን ቋሚ መደበኛ ጠንካራ የአገር ሰራዊት በመስራት አልቻለም ሶስተኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከልማታዊነት አጉድላለች ሌሎቹ ሃይማኖቶች በተቃራኒው የሙስሊም እና የፕሮቴስታንት ተቋማት የአገልግሎት ስራ የማህበራዊ አገልግሎት ስራ ለምሳሌ ጤና ትምህርት ወዘተ በመስራት ከዓለማዊ ነገር ውስጥ ኢንተርቪን ስለሚያደርጉ በዛው መጠን ፖለቲካውን ሼፕ ያደረጉ ነው ፖለቲካው ላይ ተጽዕኖ ያሳደሩ ነው ይህ እንዳይሆን እውነተኛ የኢትዮጵያ ብሔራዊ ማንነት አገራዊ ማንነት ማስጠበቂያ ተቋም የሆነችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ከባህታዊነት የራሱ ቋንቋ ነው ከገዳማዊነት ወጣ ማህበራዊ አገልግሎት ላይ መሳተፍ መጀመር አለባት በዛ መንገድ የአገሪቱን ማንነት ማስጠበቅ አለባት ከዚህ አልፎ አንድ ሃይፖቴሲስ ሰራ ኢትዮጵያ ውስጥ የነጻነት ትግሎች የተነሱት ይላል በመጀመሪያ ደረጃ 3 ቦታ ነው አንደኛ ኤሪትሪያ ሁለተኛ ምዕራብ ወለጋ ሶስተኛ ጉራጌ ውስጥ ስልጤ አካባቢ እንደዚህ ሙስሊም የሚናገሩ ሰዎች ያሉበት እና ኦጋዴን ይላል እነዚህ እያንዳንዳቸው ካየ ሃይማኖታዊ ባክግራውንድ አላቸው ይላል ሶስቱም ቦታ ያሉት ሃይማኖቶች የኢትዮጵያ ኦርቶዶክስ ቤተክርስቲያን የሚበረታበት አይደለም ይላል ምን ማለት ነው
ኤሪትሪያ ካቶሊሲዝም እና በተወሰነ ደረጃ እስላም በተለይ ደግሞ የተማረው ብሔርተኛ ቡድን ከትምህርት ቤቶቹ ከጣሊያን የተወረሱ የሚሆኑ እንደዚህ የካቶሊክ ትምህርት ቤቶች ትግራይንም እንደዛው ነው የሚለው ምክንያቱም አዲግራት ያሉ የቦርዲንግ ስኩሎች የከኒሻ የፕሮቴስታንቲዝም ትምህርት ቤቶችና የካቶሊሲዝም ትምህርት ቤቶች እነዚህ ስላሉ ነው የትግራይ ብሔርተኝነት የበረታው ከዛ አልፎ የወለጋ እንደዚሁ ኦኤልኤፍን በመስረት የዘመናዊውን ኦኤልኤፍ በመስረት በ1975 ሰባዎች ውስጥ የተመሰረተው እነዚህ የቦርዲንግ ስኩል የሚሽን ልጆች ይላቸዋል እነሱ ትምህርት ስለተማሩ ብሔርተኝነት ያገነገነበት ቦታ ነው የሶማሊውም በጉራጌም የነበረው ከዚህ የተነሳ ነው ሙስሊም ያለበት ቦታ ነው እነዚህ ፍጹም ለኢትዮጵያ አዘር የሆኑ ሌላ የሆኑ ሃይማኖቶች በማህበራዊ ግልጋሎት በኩል ገብተው ፖለቲካውን ኢንፍሉዌንስ ያደረጉ ስለሆነ ይሄ ታሪክ ነው ጂኒኦሎጂውን ያስቀምጥና ስለዚህ ዛሬ ኢትዮጵያ አንድነቷ እንዲጠበቅ ማድረግ ያለብን የጠንካራ ሚሊተሪ መገንባት የክልሎችን ይሄ በጣም የተለቀቀ የራስን ዕድል በራስ መወሰን በሚል ስም የታሸገ የብሔር ነፃነት ይሄንን እንደገና ማሰብ ሶስተኛ የኦርቶዶክስ ቤተክርስቲያንን ወደ ልማታዊነት መቀየር የሚል የልማት አጀንዳ እንደዚህ ተነገረ ከዛም ጊዜ ጀምሮ መንግስት ቀስ ይያለ ኦፍ ኮርስ ህወሓቶች በተለይ በጣም ነበር የተበሳጩት ምክንያቱም እኛ ትግላችን የተማሪው ንቅናቄ እንቅስቃሴ ውስጥ ነው እንጂ ከሃይማኖት ጋር የተገናኘ ነገር አይደለም ብዙ ከኦሮሚያ የሚመጡ ሰዎች ብዙ ይሄንን ተከራክረዋል ግን ያስቀመጠው ነገር ሲተገበር ነው ያየነው ወዲያውኑ በ2002 ከተማ ውስጥ አንዳንድ ግርግሮች ነበሩ ከ2000 ምርጫት ጋር ተያይዞ ወዲያውኑ የመጀመሪያው ህጎች መውጣት ጀመሩ የክልሎችን ስልጣን የሚሰበስቡ መጀመሪያ የአደገኛ ቦዘኔ ህግ ወጣ እና ፖሊሶች ማለት ክልሎች ውስጥ ፖሊስ ገብቶ መስራት እንደሚችል ብዙ ነገር ማድረግ እንደሚችል በተለይ ከተሞች ሁለተኛ የፖሊስ የፌደራል ፖሊስ ማቋቋሚያ አዋጅ እንደገና የማደራጀት አዋጅ መጣ ከፍትህ ሚኒስቴር አውጥቶ ለፌደራል ጉዳዮች ሚኒስቴር አስገባ በ2001 አብሮታውን ፌደራሊዝሙን እንዴት ሪትራክት ያደረጉት እንዳሉ ነው ማሳይ ፓተር የፌደራል ጉዳዮች ሚኒስቴር የሚባል ቀድሞ በቢተው በላይ መሪነት በጠቅላይ ሚኒስትር ቢሮ የክልሎች ጉዳይ ዴስክ የነበረው በሚኒስቴር ደረጃ አድርጎ ከሚኒስቴርም ደግሞ ለየት ያለ ስልጣን ያለው ሚኒስቴር ሆኖ ተመሰረተ የፌደራል ፖሊስ እንደገና ሪኦርጋናይዝ ሲደረግ ለፌደራል ጉዳዮች ተጠሪነቱ ሆነ እና ኦልሞስት የፈጥኖ ደራሽ ምናምን ይባላል ስለዚህ ፌደራል ፖሊስ አደረጃጀቱ ብቻ ሳይሆን ተቋማዊ አቅሙ በኃይል ተገነባ ሜክሲኮ ያለው ቢልዲንግ ተሰራ በሄሊኮፕተር ማረፊያው ምን በሙሉ ደንበኛ የተቃውሞን የሚያፍን ጠንካራ ሀገር ፖሊስ እንዲሆን መደራጀት ጀመረ በ2003 ይደረገ በ2003 የዛኑ አመት የፌደራል ጣልቃ ገብነት አዋጅ ወጣ ይሄ አዋጅ ምንድነው የሚያደርገው ክልሎች ውስጥ ፌደራል መንግስቱ ያለምንም ቅድመ ሁኔታ ያለምንም ያስቸኳይ ጊዜ አዋጅ በመቼም ቢሆን የሰብአዊ መብት ጥሰት አለ የህገ መንግስታዊ አደጋው ስርዓቱ አደጋ ውስጥ ገብቷል ብሎ ሲያምን በማንኛውም ጊዜ በቀጥታ ገብቶ እርምጃ እንዲወስድ ስልጣን የሚሰጥ አዲስ አዋጅ ወጣ ፌደራሊዝሙ እየተሰበሰበ ደንበኛ ፌደራል መንግስት እየበረታ ክልሎቹ አቅማቸው እየመነመነ የሄደበት ሁኔታ ተጀመረ ልክ የፌደራል ጉዳዮች ሚኒስቴር ሜክሲኮ ላይ ሲቋቋም በዛን ጊዜ አንድ ጊዜ እንደውም ካንዱ ባለስልጣን ጋር በጣም በኃይለ ቃል ተለዋውጫለሁ ምክትል ሚኒስትር የነበረው ሰው ዋናው ሚኒስትር አባይ ፀሐዬ ነው ምክትል ሚኒስትር ገብረአብ በርናባስ ይባላልና ቨርቹዋሊ በአይኔ አይቻለሁ በሞባይል ነው ብዙ ክልሎችን የፈለገውን ነገር ሲፈልግ የሚያዘው እና አንድ ጊዜ በጣም ተበሳጭቼ ይሄ ከሜክሲኮ አደባባይ በሞባይል የምታስተዳድሩትን ክልል ማቆም አለባችሁ እንደዚህ አይነት አሰራር ክብረ ነክ ነው ይሄ ለክልሎቹ ፌደራል ሀገር ነው ብላችሁ አታስቡ ለእናንተም ራሱ አይመጥንም እንዲህ አይነት ስራ መስራት በየተናገርኩበት ጊዜ አለና ያንን ያደርጋሉ 2005 ምርጫው መጣ ከዛ የበለጠ ደግሞ ይሄ ጸረ ምንድነው ይሄ የጸረ ሽብር ህግ ከዛ በኋላ የተለያዩ ህጎች እየመጡ የክልሎችን ስልጣን እያመነመኑ እንዲሁ በቲዮሪ ያለውንም ማለት ነው እያመነመኑ እያከሱ ሄዱ ይሄም ሆኖ አሁንም ተቃውሞዎች እዛና እዚህ ብቅ ይላሉ በተለይ በኦሮሚያ ምንም ሬስትለስ ነበር ክልሉ ኦሮሚያና አማራ ክልል በተለይ ሐዋሳ ደቡብ ክልል በተለይ የሲዳማ ጥያቄ የጋሞ ክልል የመሆን የሲዳማ ክልል የመሆን ጥያቄ የጎፋ ልዩ ዞን የመሆን ጥያቄ ብዙ ወረዳዎች ውስጥ ልዩ ወረዳ የመሆን ጥያቄ እነዚህ ገመንግስታዊ ጥያቄዎች ብዙ ሲቀርቡ የፌደራል ምክር ቤት ምንድነው የሃውስ ኦፍ ፌደሬሽን ውሳኔ ላለመስጠት አለመቻሉ የሐዋሳን ጥያቄ በተለይ የሲዳማን ጥያቄ በኃይል የማፈናቸው ተግባር
ይሄን ሁሉ አሳየ በየክልሎቹ የፌደራል ፍርድ ቤቶችን በቀጥታ መመስረት ባዋጅ ጀመሩ ይሄ ሁሉ እየተደረገ ግን በተለይ ጠቅላይ ሚኒስትር መለስ ከሞተ በኋላ የኦሮሞ አይም ኦሮሞ ፈርስት የሚለው ሙቭመንት ከመጣ ወዲህ ምን ይሆናል ኦሮሚያ በተለይ በቃ ማይቻል ይሆን ሄደ ያን ጊዜ ቲፒኤልኤፍ በስነ ስርዓት አስበውበት ማለት ነው በስነ ስርዓት አስበውበት ሶስት መሰረታዊ ፕሮጀክቶችን የቀረጹት ከዛም ቀደም ብሎ አንድ ምሁር አንድ ፌደራሊዝም የኔ ጓደኛዬ ነው አብረን የተማረን ልጅ ነው ቀደም ብሎም ነው ኦሮሚያን ወደ 5 ቦታ መክፈል አለብን አማራን 4 ቦታ መክፈል አለብን ይሄ ዶክተራል ቴሲስ ውስጥም አለ አሁን ሰሞኑንም ክርክር ሲደረግ ይናገር ነበር እና የሚያወራው ሲሜትሪ ለማምጣት ነው በክልሎች መካከል ተመጣጣኝ የህዝብ ብዛት ተመጣጣኝ ያቀም ነገር ከሌለ ፌደራሊዝም የተዛነፈ ግንኙነት ባለበት ሁኔታ አይሰምርም የሚል ክርክር አለ ኢኖሰንት ንግግር ቢሆን ኖሮ እንደዚህ የኢትዮጵያን የብሔር አደረጃጀት የኢትዮጵያን የብሔር ጥያቄ ጉዳይ ያገናዝቦ ያረሳ ባይሆን ኖሮ ይሄ አነጋገር ሰላማዊ ንግግር ነው የብሔር ችግር በሌለበት ሀገር ውስጥ የብሔር ጭቆና ችግር በሌለበት እና ያንን ሐሳብ እንደገና ማንሳት ጀመሩ በ2012 በኋላ በተለይ መለስ ካረፈ በኋላ ማለት ነው በተለይ የኦሮሞ ፈርስት ሚለው ሙቭመንት ከተነሳ በኋላ ሶስት ዋና ፕሮጀክቶችን የቀረጹት እነዚህን ተናግሬ ወደ ቅድም ወደ አነሳ ነው መለስከለኝ አንደኛ ማስተር ፕላኑ ተነሳ ወዲያው ለምንድነው ይሄ አሁን እንዳልሆነ ተደርጎ የተረሳ እንጂ ማስተር ፕላኑ የሚያደርገው ነገር አንዱ ኦሮሚያን ምዕራብና ምስራቅ ብሎ ይከፍላል እንዳለ ከተማውን አካባቢ ይሄ ያለውን 100 ኪሎ ሜትር ሬዲየስ ውስጥ ያለውን የኦሮሚያ ክልል ከተሞች እንደ ቀድሞ አዲስ አበባ ሁሉ ከኦሮሚያ አስተዳደር የበላይነት ውስጥ ማውጣት ብቻ ሳይሆን ኤክሳይዝ አድርጎ መቅረፍና መቅፈፍና ማውጣት ብቻ ሳይሆን ክልሉን ሁሉ በሁለት ቦታ ይከፍለዋል ምንም ጂኦግራፊክ የሆነ ኮንቲጉዊቲ እንዳይኖር ማለት ነው ይሄን በማድረግ የኦሮሞ ናሽናሊዝም ለመስበር የተደረገ አንድ ስራ ነው አንድ ፕሮጀክት ነው ሁለተኛ የጀመረው ማስተር ፕላኑ የሆነውን ያህል ሆኖ በቃ ይሄ ነገር አያስኬድም ምናምን ተባለ አሁን በቅርብ ደግሞ ይሄ ቅርብ አይደለም ያኔ የጀመረ ነው የቋንቋው ጉዳይ አሁን የሚመጣበት ምክንያት አለው ይሄ ሁሉ የቋንቋው ጉዳይ እንደዚሁ ብዙ አይነት ሐሳብ ማመላለስ ጀመሩ ይሄንን በአማርኛ ቢሆን በሳባ ፊደል ቢሆን ምናምን የሚለው ይነገራል እንዲህ በውስጥ ምክንያቱም ይሄ ናሽናሊዝም አደገኛው የኢትዮጵያ ብሔርተኝነት ነው ለብዙ ዘመናት የትጥቅ ትግል ያደረገ ከኢትዮጵያ ፍጹም መገንጠል አልፈልግም ብሎ በራሱ ምክር ቤት በ100% ሬፈረንደም ይካሄድልኝ ብሎ የጠየቀ አሁንም በትጥቅ ላይ ያለ የኦብነግ ሰራዊት አለ ኦጋዴን አንድም ቀን ይሄ ናሽናል አጀንዳ ሆኖ አያውቅም ኢትዮጵያ ውስጥ የኦሮሞ ጉዳይ ግን እንዲሁ ልጆች ኦሮሞ ፈርስት ሲሉም ኢሹ ነው ኦኬ እና አሁን ይሄ ቋንቋ በተለይ ቁቤ ትውልድ ቄሮ ምናምን እየተባለ ፕሬሸሩ እየመጣባቸው ሲሄድ ይሄንን ትውልድ በሆነ መንገድ ዲስፈንክሽናል ማድረግ አለባቸው ስለዚህ ይሄን ቋንቋ እንዴት አድርገው ሪፎርም እንደሚያደርጉት ቁጭ ብለው አስበውበት በፕሮጀክት ደረጃ የጀመሩት ነገር ነው ጊዜው ደግሞ ይሄ ካርድ እየተሰራበት ያለ ነበር አሁን አስፈላጊ ሲሆን ለመጠቀም ይመጣ ነው ሶስተኛው ፕሮጀክት አሁን እዚህ ላይ ትንሽ ኮንስፒረሲ ቲዮሪ መስላል መታወራው ልትለኝ ይችላል ግን ፕራክቲካሊ የምናየው ነገር ነው ሶስተኛው ይሄን ፌደራሊዝም እንደገና ማሰብ የሚል ይሄ ፌደራሊዝም በብሔር ላይ ያተኮረ በቋንቋ ላይ ያተኮረ መሆኑ አደገኛ ነው ስለዚህ እንደገና ማሰብ አለብን ክልል አከላለላችን በተለያዩ በኮንቪኒየንስ በተለያየ መንገድ መስተካከል አለበት አንደኛ ሁለተኛ አንቀጽ 39 መቅረት አለበት የራስ መገንጠል የሚለው ጥያቄ እሱ የህዝቦች መብት መቅረት አለበት ሶስተኛ ራሱ የሰልፍ ዲተርሚኔሽን ራስን በራስ የማስተዳደር የራስን እድል በራስ መወሰን የሚለው ቋንቋ ተረሳ አሁን በቅርብ በሁለቱም የመንግስት ሚዲያዎች ላይ የቀረበ አንድ ውይይት ነበር እዛው ውይይት ላይ የራስን እድል በራስ መወሰን የሚለውን ላለመናገር ሰልፍ ሩል ይሉ ነበር በቃ ሰልፍ ሩል እንደው ታቡ ሆኖ ማለት ነው ጨርሶ ቃሉን መጥራት እቺ ለወትሮ በጣም ታዋቂ የሆነችው አንቀጽ 39 እንዳትጠራ ስሟ ተድበስብሶ በፌደራሊዝም ውስጥ ራስን ማስተዳደርና በጋራ መተዳደር የሚል ኮንሰፕት አለ ኢትዮጵያ ውስጥ ብዙ ብሔሮች ስላሉ ራስን ማስተዳደር የሚለው ትንሽ ጠንከር ብሎ ይታያል ያሉ አክቹአሊ ያሉት ግን የራስን እድል በራስ መወሰን ዕውቅና ተሰጥቶታል መሰረት የለበትም ነው ሶስተኛው ፌደራሊዝሙን መሰብሰብ እንዳለ እንደገና ማሰብ አደረጃጀቱን አወቃቀሩን ማሰብ በጣም በሚገርም ደረጃ በፖለቲካ ፓርቲዎች መካከል የተደረገው ውይይት ድርድር
ህገ መንግስትን ማሻሻል በሚመለከት ያስቀመጣቸው የሚሻሻሉ አንቀጾች ብሎ ያስቀመጣቸው አንድ አንቀጽ 39 ሁለት አንቀጽ 40 የመሬት መብት ጉዳይ 3 የአንቀጽ 47 ክልሎቹን 9ኙን ክልሎች የሚዘረዝረው አንቀጽ ማለት ነው እነዚህ መቀየር አለባቸው የሚል ነው እና ፌደራሊዝም ኦፊሻሊ የተዘረዘረ ነበረ ኦፊሻሊ የታወጀ ነበረ የታወጀው በንድፈ ሐሳብ ደረጃ የተቀመጠው ራሱ በተለያየ ጊዜ የፖለቲካ ሂደት ውስጥ በኢትዮጵያ በአገሪቱ ውስጥ ባለው የፖለቲካ ዳይናሚክስ ምክንያት እየተሰበሰበ የክልሎች የራስ ማስተዳደር አቅም እየተመናመነ እየመጣ ነበረ አሁን ደግሞ ክልሎች ሲባል ኮድ ወርድ እንዲሁም ኦሮሚያ ማለት ይሆነ ኦሮሚያ ዙሪያ ያለ ችግርን ብቻ ለማስተንፈስ የፌደራል መንግስቱ የተለያየ የፖለቲካ እርምጃና የኮንስቲቲዩሽናል ኢንጂነሪንግ ስራ እየሰራ እንዳለ ይታወቃል ከዚህ አንፃር ፌደራሊዝም አሁን ባለው ሁኔታ በአስተሳሰብ ደረጃም በተግባር ደረጃም አብቅቶለታል በያምናለሁ አንዱ በነገራችን ላይ ፌደራሊዝሙን በማያዳግም ለመጨረሻ ጊዜ አከርካሪውን የሰበረው አሁን በቅርብ የተወሰነው የአስቸኳይ ጊዜ አዋጅ ላለፉት 8-6-7 ወራት የቆየው አስቸኳይ ጊዜ አዋጅ ነው ይሄ ማለት በኮማንድ ፖስት ነው ሁለት ዋና ክልል የሚተዳደረው at the moment ስለዚህ ምንም የክልል መንግስት የምትለው ነገር ሁሉ እስከመኖሩም የምትጠራጠርበት ሁኔታ ነው ኢትዮጵያ ውስጥ ያለው ፌደራሊዝም ከፌደራሊዝም ጽንሰ ሐሳብ አንፃር ሲታይ ምንድነው ይሄን ለማየት ፌደራሊዝም ራሱ ምንድነው የሚለውን ባጭሩ ለማስቀመጥ ፌደራሊዝም አንድ የፖለቲካ ማህበረሰብ አስተውል አንድ የፖለቲካ ማህበረሰብ ኢትዮጵያ ውስጥ አንድ የፖለቲካ ማህበረሰብ አለ የለም የሚለው ራሱን የቻለ ጥያቄ ነው ማህበረሰቦች በአንድ ፖለቲካ ማህበረሰብ ውስጥ የተለያዩ ማህበረሰቦች አካባቢያዊ ሰልፍ ራስን ማስተዳደር እንዲችሉ ስልጣን የማይማከልበት ያልተማከለበት ብቻ ሳይሆን የማይማከልበት የፖለቲካ አስተዳደር ስርዓት ነው እና ብዙ ጊዜ ዲሴንትራላይዜሽን ይለዋል ሰው ዲሴንትራላይዜሽን ብቻ ሳይሆን ኖን ሴንትራላይዜሽን ወደፊትም የማይማከል ስርዓት የምትመሰርትበት ነው በፌደራሊዝም ቢያንስ ካሉት የተለያዩ ማህበረሰብ አባላት ማለትም ከክልሎቹ በቁጥር 1 n+1 መንግስታት የሚፈጠሩበት ሁኔታ ነው ማለት 1 እና 1 ሁለት አይደለም የሚሆኑት በፌደራሊዝም 1 እና 1 ይሆናል 3 ነው የሚሆነው ምክንያቱም ክልል 1 አለ ክልል 2 አለ ሁለቱ የሚፈጥሩት ሶስተኛ መንግስት አለ የፌደራል መንግስት የሚባለው ማለት ነው ስለዚህ 1 እና 1 3 የሚሆኑበት ስሌት ያለው የፖለቲካ አወቃቀር ነው ይህ ስርዓት ለምን ይመሰረታል አንደኛ ስልጣንን ላለማማከል ነው ስልጣን ከተማከለ አደገኛ ስለሆነ ስልጣን የተማከለ ስልጣን ሁሌም ለቁጥጥር የማይመች ስልጣን ስለሆነና ለቁጥጥር የማይመች ስልጣን ደግሞ ዲስፖቲዝም ወይም ደግሞ አምባገነንነትን ስለሚወልድ ስልጣንን እንዳይማከል የሚያደርግ ስርዓት ስለሆነ ነው ሁለተኛ የተለያዩ ማህበረሰቦች በአንድ ፖለቲካ ማህበረሰብ ሲኖሩ በስምምነት የጋራውን ሀገር በጋራ እንዲያስተዳድሩ በስምምነት ደግሞ የየራሳቸው ነገር ለራሳቸው እንዲሰሩ ለማድረግ ነው ሶስተኛ አስተዳደራዊ ውጤታማነት ወይም ኤፊሺየንሲ ለመፍጠር ምን ይባላል በፌደራሊዝም የሰብሲዲያሪቲ ፕሪንሲፕል ይባላል የአካባቢያዊ እጆች ለአካባቢያዊ ችግሮች ቀዳሚ መፍትሄ መስጠት ይችላሉ ስለዚህ የፌደራል መንግስቱ ወይም የሀገራዊ መንግስቱ እጅ ሩቅ መሆን አለበት እዛው መቆየት አለበት አካባቢያዊ እጆች የአካባቢ ችግሮችን መፍታት ሲያቀታቸው ብቻ የጋራው መንግስት እጁን አስገብቶ ያግዛቸዋል ስለዚህ አገራዊው መንግስት ሚናው ሰብሲዲያሪ ነው ሁለተኛ ነው ስለዚህ ሰብሲዲያሪቲ ፕሪንሲፕል ይባላል ኦኬ ፕሪንሲፕል ኦፍ ሰልፍ ሩል ራስን የማስተዳደርና ሼርድ ሩል አንደኛ ፕሪንሲፕል ኦፍ ሰብሲዲያሪቲ principle of non-centralization and decentralization አራተኛ ፌደራሊዝም በአንድ ወይም ሁለት በሆኑ ማህበረሰብ ውስጥ ባሉ አካባቢያዊ ቡድኖች መካከል በስምምነት እና በስምምነት ብቻ የሚዋቀር የሀገር አደረጃጀት ስርዓት ነው ስምምነት በጣም ኢምፖርታንት ነው ስምምነት የሌለበት ፌደራል ስርዓት ፌደራሊዝም አይደለም ጭቆና ነው የሚሆነው ፌደራሊዝምን ከሌሎች የአስተዳደር አይነቶች ለየት የሚያደርገው አንዱ ህዝቦች በጋራ ፈቃዳቸው በስምምነት ኦልሞስት እንደ ትሪቲ በነገራችን ላይ ፌደራሊዝም የሚለው ቃል ላቲን መሰረቱ ትሪቲ ነው የሚለው ማለት
ምንድነው ትሪቲ ያው ስምምነት ሰነድ ማለት ነው የስምምነት ሰነድ እዚህ ስምምነት በጣም ማዕከላዊ ቦታ ያለበት የፖለቲካ የማህበረሰብ አደረጃጀት ስርዓት ነው ለምንድነው ይሄን አጉልቼ የምናገረው ኢትዮጵያ ውስጥ ፌደራሊዝሙ ሲመሰረት ስምምነት ነበር ወይ እነማን ነበሩ የተስማሙት በምን አይነት ተርም ነበር የተስማሙት ኦኬ ይሄን ካልኩ በኋላ ፌደራሊዝም በሁለት አይነት መንገድ ይዋቀራል ይባላል ፌደራሊዝም ከማዕከል ስልጣንን ወደ ክልሎች በመስጠት ዲቮሉሽን በሚባለው መንገድ ሊዋቀር ይችላል አንድ ቀድሞ አሃዳዊ የነበረ ሀገር አንድ ቀድሞ ኢምፓየር የነበረ ሀገር አንድ ቀድሞ አንድ ወጥ የሆነ አደረጃጀት የስልጣን አደረጃጀት ያለው ሀገር ስልጣንን በማከፋፈል ዲቮልቭ በማድረግ ወደ ተለያዩ ደረጃዎች በማውረድ የሚፈጥረው አይነት ፌደራሊዝም አለ ሁለተኛው አይነት ፌደራሊዝም የተለያዩ በአንጻራዊነት የተለያየ ደረጃ ነፃነት ያላቸው ህዝቦች በጋራ መተው ለደህንነታቸው ሲባል አንድ የጋራ አገር የሚመሰረቱበት ፌደራሊዝም ባይ አግሪጌሽን በስብስቦች የሚፈጠር የፌደራል ስርዓት አለ እዚህ በስብስቦች ልትፈጥረው ትችላለህ በስብርብሮሽ በሌላ አንፃር ማለት ነው ደግሞ በዲቮሉሽን ልትፈጥረዋል ትልቁ ነገር በመፈረካከስ ማለት ነው የስልጣን ሁኔታው እና ኢትዮጵያ እንደሚታወቀው የዘመናዊ የኢትዮጵያ መንግስት ኢምፓየር ነበረ ከ1855 ጀምሮ በቴዎድሮስ ዮሐንስ በሚኒሊክ ጊዜ ሲደራጅ የነበረው በሚኒሊክ ሙሉ በሙሉ የጸናው ስርዓት ኢምፔሪያል ኢምፓየር ነው የንጉሠ ነገስት መንግስት ሀገር ነው ስልጣኑን የሚቆጣጠረው ደግሞ ዘውድ ነው ኦኬ የፖለቲካ አደረጃጀቱ የአመራሩ አሰራሩ ዘውዳዊ ነው አገሩ የንጉሠ ነገስት ጠቅላይ ግዛት ነው ማለት ኢምፓየር ነው በኃይለ ሥላሴ ጊዜም ኢምፓየሩ በጣም ተጠናክሮ ወደ ተማከለ ደረጃ እየደረሰ ሄደ የተማከለው ኃይለ ሥላሴ ከሚኒሊክ የበለጠ በጣም አምባገነን ስለሆነ ብቻ ሳይሆን ሊሆን ይችላል መመዘን አይቻልም ሊሆን ይችላል ግን የተለየው ነገር በሱ ዘመን የመጣው የተሻለ ቢሮክራሲ የተሻለ ብሔራዊ ጦር ከዚህ ብሔራዊ ጦር ኖራ ታያከም ኢትዮጵያ ከዛ የተሻለ ብሔራዊ ጦር አደረጃጀት የተሻለ ቢሮክራሲ የተሻለ ፋይናንሻል አቅም አገሩ እየኖረው ስለሄደ እና የተሻለ ኢንፍራስትራክቸር ጣሊያኖቹ መንገድ ምናምን ሰርተው ስለሄዱ ማለት ነው እነሱም ኢምፔሪያል መንገድ ነው የሰሩት ከኤሪትሪያ እስከ ሶማሊ እስከ ሞጋዲሾ ድረስ ያለውን ኢታሊያን ኢስት አፍሪካ የሚባለውን ሀገር ለማገናኘት ይሄ ምንድነው ላይንስ ኦፍ ኤክስትራክሽን ይሰሩ ነበር ለዚህ እሱን ስለወረሰ ይሄ ሀገር አሁን ሞቢሊቲ ያለው መንግስት ሆኗል ማለት ነው ቴዎድሮስ የቸገረውን ያህል ኃይለ ሥላሴ አይቸግረው ቴዎድሮስ እዚህ ያሸንፈው እዛኛው ጋር ሲደርስ ይሄኛው እንደገና ተወስደውበታል because በእግር የሚካሄድበት ሀገር ስለሆነ ማለት ነው now ይሄ ኢንፍራስትራክቸር ስላለ በጣም የተማከለ ሀገር የሆነ መጣ ሰውየው ዘመኑ ደግሞ የካፒታሊዝም በተለይ አሜሪካን ኢምፔሪያሊዝም ትልቅ የደረሰበት ቦታ ነው ረዳት አሜሪካ መንግስት ነው ስለዚህ ካፒታል ስርጸትን ለማብዛት በአገርን በማቅናት በማሰልጠን በማደራጀት ረገድ በማዘመን ስሜት ምኞት ስም የተለየ ደረጃ ፔኔትሬሽን ወደ ክልሎቹ ገባ ማለት ነው እና ክልሎቹን የመቆጣጠር አቅሙ እየበረታ ሄደ በደርግ ጊዜ ያንን ኢምፓየር ቢያፈርሱትም ፎርማሊ በሶሻሊዝም ማለት ነው ስትራክቸሩ ግን የኢትዮጵያ መንግስት ስትራክቸር አወቃቀር እንደዛው ነው የቀጠለው አሁን ደግሞ የተበለጠ ስልጣን የተማከለበት ሳያፍር ማለት ነው አማክላለው የተማከለ ነው የሚሆነው ብሎ የተቋቋመ መንግስት ተመሰረተ ያው ይሄም ደግሞ ጠንካራ ያማከለበት ምክንያት ምንድነው በደርግ ጊዜ አሁንም የእድገት በህብረት ዘመቻ የብሔራዊ ዲሞክራሲያዊ አብዮት ፕሮግራም የቀበሌዎች በየቦታው መቋቋም ቀበሌ እስከዛ ድረስ አልነበረም የቀበሌ ገበሬ ማህበር መደራጀት እነዚህ የኢትዮጵያ ሰራተኞች ፓርቲ አደራጅ ኮሚሽን በ1972 ተመስርቶ በኢትዮጵያ አቆጣጠር እስከ በየቦታው ፓርቲ ህዝብን የማደራጀት የህዝብ ድርጅት የሚባለው መመስረቱ ወታደሩ በጣም ጠንካራ መሆኑ በተለይ ከራሻና ከኩባ ጋር ሰፖርት ከኖሮ በኋላ ከዚህ አንፃር በደንብ አድርጎ በየቀበሌውና በየመንደሩ ገባ ስለዚህ ራስን የማስተዳደር የሚለው የልዩነትን ማስተናገድ የሚለው ነገር በሙሉ ጠፍቶ እንዲያውም ከድሮው የበለጠ የዘመናት የኢትዮጵያ ጠቅላይ ንጉሠ ነገስት ጠቅላይ ግዛት ሀገር በጣም የተዋሃደች እንድትሆን የሚደረገው ናፍቆት የተሟላ አድርጎት በጣም የተዋሃደች አድርጎ መሰረተው ማለት ነው ያው በመሃል በ19 ለተወሰነ ጊዜ ከኤርትራ ጋር ፌዴሬሽን ነበረ በመጨረሻው አካባቢ ይሄ ድሪ ሲመሰረት ትንሽ የተማከለ አሰራሩን ለማለሳለስ
ተሞክሮ ነበር በተለይ ኤርትራና የትግራይን ጦርነት እንቅስቃሴ ዲፊውዝ ለማድረግ ሲባል ማለት ነው ከዛ ውጪ በጣም የተማሰለ ራስ ገዝና አስተዳደር አካባቢ ያረጉት ለማለት ተሞክሮ ነበር ያም ከሁለት ዓመት በላይ አልቆየም ያ ሁሉ ፈረሰ ለምንድን ነው የፈረሰው ለምንድን ነው የኢትዮጵያ ኢምፔሪያል እንትን እንዲያውም በጣም ኢንፍራስትራክቸር ተደራጅቶ ዘመናዊ ጦር ኖሮን ግማሽ ሚሊዮን ይጠጋል ይባል ነበር ይረክ ቢሮክራሲው እስከ ቀበሌ ድረስ ገብቶ ኦኬ ይሄ ሁሉ ነገር ይያለ ለምንድን ነው የኢትዮጵያ መንግስት ኮንቴይን ማድረግ ያልቻለው ራሱን ማጽናት ያልቻለው በጣም ጠንካራ ሲሆን በጣም ፈራረሰ ለምን ብለህ ብትጠይቅ አንደኛ መሰረታዊ የሆነ ተቃርኖ በሆዱ አርግዞ የኖረ ስርዓት ነው መሰረታዊው ተቃርኖ ምንድነው የተባለ እንደሆነ ኢትዮጵያስ ኢምፔሪያል ዲሌማ የኢትዮጵያ የጠቅላይ የንጉሠ ነገስት ጠቅላይ ግዛት አገር ጠቅላይ መንግስት አገር መሆኗና በዛ ውስጥ ዜጎችና ባሮች ወይም ደግሞ ዜጎችና ዜጎች ያልሆኑ ሰብጀክቶች መኖራቸው ጉዳይ ይሄ ለምንድን ነው የሆነው ብትል ኢትዮጵያ ዘመናዊ የኢትዮጵያ መንግስት አሰራሩ ከአቢሲኒያን ኮር የአቢሲኒያ ኢምፓየር ወደ ሌሎቹ ግዛቶች ሄዶ ሌሎች ህዝቦችን በኃይል የሰበሰበበት ወይም ኢንኮርፖሬት ያደረገበት ሁኔታ ነው ያለው ያንን ሲያደርግ በደም ነው ያዋሃዳቸው አንዳንድ ሰዎች ሁሉም እንደዛ ነው የተዋቀረው ይላሉ ስለዚህ እንደዛው መቀጠል አለበት በደም ቢዋቀርም ይሄ በደም መዋቀሩ እንኳን ዕውቅና ተሰጥቶት ፍትህ መመለስ አለበት ወደፊት ለመቀጠል የሚለው ጥያቄ ሰሚ ስላላገኘ በጣም ብዙ ብሔር ብሔረሰቦችና ህዝቦች የራሳቸውን ትግል በየዘመኑ ይቀጥላሉ ግማሹ በባህል መንገድ ይቃወማል ግማሹ በዘፈን መንገድ ይቃወማል ግማሹ በብረት መንገድ ይቃወማል የተቃወሙ ቆይተው በ91 ያ ኢምፓየር ብሔር ብሔረሰቦች አይደለም ያሸነፉት እሱ ራሱ መያዝ ሴንተር couldn't hold ኮላፕስ አደረገ ሁሉ ነገር ይያለው ነው የፈረሰው ሁሉ ነገር እና ሲፈርስ ይሄ እኮ ትክክል አይደለም አልተባለ ተሸንፈሃል አልተባለ ሐሳቡ በአደባባይ ተረግሟል አይደል ይሄ እኮ ልክ አይደለም እናንተ የምትሰሩበት አገር የምትገነቡበት ሞዴል ልክ አይደለም እውነትም ልክ አይደለም ብለው እነሱም እሺ ብለው እንዲታረሙ አይደለም የተደረገው እነሱ ፈረሱ ከዛ ከየጥጋጥጉ የተዋጋው የብሔር ቡድን መጣና ይሄ አያስኬድም ስለዚህ አሁን ደግሞ በዚህ መንገድ እናስቀምጣለን አለ ያኛው በግልጽ በሐሳብ መሸነፉን ስላላየ በቃ በጉልበት እንደተሸነፈ ምስኪንና ሰማዕት እንደሆነ የአገር ወዳድ ቡድን አንገቱን እንዲደፋ ተደረገ ይሄው ዛሬ ድረስ እየመጣ ይሞግታል እንደገና ተመልሶ ማለት ነው በተለያየ መንገድ እኛ ትክክል ነበርን ግን ምን ዋጋለው ተሸነፍን ነው የሚሉት ትክክል ሐሳቡ ትክክል ነው እኛ ግን ተሸነፍን ነው የሚሉት ያ ሐሳብ ነው ትክክል ያልነበረው ቤተ መንግስት የሚገባውም ከቤተ መንግስት የሚወጣውም ሐሳብ ነው የሚያሸንፈውም በፖለቲካ ሐሳብ ነው እንጂ ጡንቻ አይደለም ጡንቻማ ራሱ የራሱን ጊዜ ወስዶ ይደክማል እና እነሱ ግን የሚያስቡ በጡንቻ ተሸነፍን እንጂ ሐሳባችን ትክክል ነው ብለው ስለሚያምኑ ይሄው ዛሬ ድረሳል እና መንግስትም ይሄው የድሮ ስርዓት ናፋቂዎች ያለ ከነሱ ጋር ጧት ማታ ይዋጋል ማለት ነው እስከ ዛሬ ድረስ ና ፌደራሊዝሙ በዚህ ሁኔታ ውስጥ ነው ያለው አሁን እንግዲህ የፌደራሊዝም ጽንሰ ሐሳብና በኢትዮጵያ ደግሞ ፌደራሊዝምን ለመገንባት የተደረገው ጥረት በተለይ ላለፉት 25 ዓመታትና ከዛም በፊት ደግሞ የነበረው አሃዳዊ የገውዝ አገዛዝ ምን አይነት ጫና እንዳለው በስፋት አይተናል ክብሯን የካዮ ተመልካቾች እንግዲህ ዛሬ ከዶክተር ጸጋዬ አራርሳ ጋር ፌደራሊዝምና የብሔር ብሔረሰቦች ጥያቄ ካሁኑ የኢትዮጵያ ተጨባጭ ሁኔታ ጋር ያለውን እየተወያየን ያለ ነው ፕሮግራማችን ውይይታችን ይቀጥላል ከፕሮግራማችን መጨረሻ ከኛ ጋር እንድትሆኑ አሁንም ጋብዛችኋለሁ እስቲ እንግዲህ አሁን ከጽንሰ ሐሳቡ ተነስተን ፌደራሊዝም የሚባለው እዚህ ጋር ያለው ችግር ምናልባት እንደሰው ሲበላይና እንደ አህያ ሲበላይ የነበረ ሰው እንደሰው ሲበላ ይርበዋል እንደሚባለው ሁሉ ምናልባት ከአሃዳዊ አገዛዝ ከገውዝ አገዛዝ ወተን እቺን ትንሽ አይነት ጭላንጭል የብሔር ብሔረሰቦች አይነት ነገር ስትነሳ አንድ ትልቅ ነገር የሚቆጥሩ አሉ አሁን የዋሃት ያደግ ወይ የወያኔ ስርዓት ገነባለው ወይ ገንብቻለው የሚለውን ፌደራል በቀኝ እየሰጠ በግራ የሚወስደውን አይነት አካሄድ አለ አሁን እዚህ ጋር የሆነ ነገር ከሙያዊ አንፃር እንድታነሱልኝ የምፈልገው ነገር የተከሰተውን ችግር ለመቅረፍ
ስርዓቱን ለመጣል የተሻለ ስርዓትን ለማምጣት የሚታገሉ ተቃዋሚዎች ለምሳሌ የራስን ድል በራስ መወሰን አሁን እንደነ ቀደም ነክተዋልና እንደ የኦጋደን ህዝብ የነጻነት ጥያቄ ነው የኦሮሞ ህዝብም የነጻነት ጥያቄ ነው እነዚህን ትግል ያማከሉ የትጥቅ ትግልንም የሚያረጉ በነጻም የሚታገሉ ድርጅቶች አሉ ይሄ ጽንሰ ሐሳብ እስካሁን ድረስ ስላልጸዳ ነው ይሄ የወያኔ ስርዓትም እድሜው የተራዘመው የሚል ሐሳብ አለ እውነት እንግዲህ እንደዚህ ከሆነ ይሄንን ስተት ይሄን የተከሰተውን ስተት ቀርፎ የተሻለ የነገን አገራዊ የሆነና ወደም ደግሞ እውነተኛ ፌደራሊዝምንም ገንብቶ ለመሄድ ምን መደረግ አለበት የኦሮሞ ጥያቄ ሲነሳ አሁን የራስን ድል በራስ መወሰን ሲነሳ ነርስ ስትባል ሴት እንደምታይ ሁሉ የራስን ድል በራስ መወሰን ሲነሳ ኦሮሞ ነው የሚታየው ግን የኦሮሞ ጥያቄ ብቻ አይደለምና የሌሎች ብሔሮችም ጥያቄ ነውና ይሄንን ለመቅረፍ ምን መደረግ አለበት እና ከዚሁም ጋር ያይዘው እንዲያነሱልኝ የምፈልገው የኦሮሞ ጥያቄ በእውነተኛ ፌደራሊዝም ኢትዮጵያ ውስጥ ከተገነባ እውል ሊሆን ይችላል ወይ የሚለው እነዚህ ሁለት አንጻራዊ የሆኑትን ጥያቄዎች ቢያብራሩልን ልክ ነው ከዘውድ አገዛዝ መውደቅ በኋላ እንግዲህ ከደርግም በተለይ ደግሞ ከደርግ መውደቅ በኋላ ይሄ ሀገር በፌደራሊዝም መሄድ አለበት ተብሏል ነገር ግን እንዳልከው አንተም በቀኝ እጅ የሰጠኸውን በግራ እጅ ትነሳዋለህ እና በዚህ በኩል ክልሎች የራሳቸውን ድል በራስ መወሰን ህዝቦች የራሳቸውን ድል በራሳቸው መወሰን መብታቸው ትላለህ ሬፈረንደም ሲጠይቁ ግን ሽብርተኛ ብለህ ጦርነት ከፍትባቸዋለህ የነሱን ማንነት ሴኩሪታይዝ ታደርጋለህ በህገ መንግስቱ ራስን ማስተዳደር መብት ነው ትላቸዋለህ በኢህአዴግ በፓርቲ ግን ያንን የራስ ማስተዳደር ስልጣን ተነጥቃቸዋለህ ህገ መንግስቱ ህጉ አንድ ነገር ይላል ፖለቲካው ሌላ ነገር ያደርጋል ይሄ ልዩነት አለ ኢትዮጵያ ውስጥ ታዲያ እና ተቃዋሚዎች ደግሞ በሌላ በኩል የብሔር ብሔረሰብ እኩልነት የብሔረሰቦች የራስን ድል በራስ መወሰን መብት የሚለውን ኢህአዴግ አምጥቶ እንደ ከፋፍለ ግዛ መሳሪያ አገሪቷ ላይ ለቆ ይሄው አገሪቷን ሊያጠፋ ነው እንጂ የእውነተኛ የብሔር መብት የሚከበርበት ስርዓት አይደለም የብሔር መብት ለማክበር የግለሰቦች መብት ማክበር ይበቃል ምናምን የሚሉ እንደዚህ የቡድን መብት እንደውም ሊቀበሉትም አይገባም የሚል እና ዲሞክራሲ እንዳንገነባም እጅ እንዳንያያዝ ያደረገን ሶሊዳሪቲም እንዳይኖር ያደረገው አንዱ እነዚህ የብሔር መብት የሚያቀነቅኑ ቡድኖች ለኢትዮጵያ ዋስትና ስለማይሰጡ የቡድን መብት ላይ ስለሚያተኩሩ የግለሰብ መብት ይልቅ ስለዚህ ምንም መገናኘት ስላልቻልን ነው የሚል አቤቱታ ይሰማል በተለይ ከውጭ ያሉ የኢትዮጵያ ተቃዋሚ መንግስት የኢትዮጵያ ተቃዋሚ ኃይሎች ዘንድ ነው ሁለት ነገር እናስቀምጥ ቀደም ፌደራሊዝም በሁለት መንገድ ሊመሰረት ይችላል አልኩኝ አንድ በስብርብሮሽ አንድ በስብስቦሽ ፌደራሊዝም ደግሞ የተለያዩ ሞዴሎችም አሉ አንድ አይነት ፌደራሊዝም ይባል የለም ኢንፋክት አንድ የኔ መምህር የነበረ ሰው ምን ይላል there are as many federations as there are as many federal systems as there are federations in the world ምን ማለት ነው እያንዳንዱ ፌደራል ሀገር የተለያየ ነው ፌደራል መንግስት አይነቶች ስንት ናቸው ሲባል እያንዳንዱ የተለያየ ስለሆነ 28 ሀገሮች አሉ አሁን በአለም ላይ 28ቱም የተለያዩ ናቸው የተለያዩ ፌዴሬሽን የራሳቸውን ይችላሉ ናቸው ምክንያቱም እያንዳንዱ ሀገር አንድ ሰው ምን ይላል እንደዚሁ የቀኔን ያስተማረኝ ሰው ነው እንዳዊ ነው አንድ ሀገር አሃዳዊ መሆን ሲፈልግ ይመርጣል አሃዳዊ ለመሆን መርጦ ይሆናል አንድ ሀገር ፌደራል ለመሆን ሲፈልግ ግን መርጦ አይደለም ተገዶ ፌደራል ይሆናል ማለትም ሌላ ምንም ምርጫ ስለሌለው ሌላ አማራጭ ስለሌለው ፌደራሊዝም እና ፌደራሊዝም ሲኮን ተወዶ አይደለም በቃ ጭንቅ ስለሆነ ነው የምትመርጠው አሃዳዊ ለመሆን ግን መርጠህ ነው ሌላ መሆን እየቻልክ ነው የምትሆነው ለማለት ነው ይሄ ማለት ተጨንቆ የሚገቡበት ስለሆነ አንድ ሀገር በቃ ሌላ አማራጭ ሲያጣ የሚደራጅበት መንገድ ስለሆነ በፌደራሊዝም የሚደራጅ ሀገር እያንዳንዱ የፌደራል ሀገር የራሱን ችግር አድሬስ ለማድረግ ስለሚቀረጽ በጣም ዩኒክ ነው የራሱ አይነት ህመም አለው ለዛ ህመም የሚመጣጠን መፍትሄ ለመፈለግ ነው የሚዋቀረው እና አሁን ብዙ ጊዜ እንደ ምሳሌ ተደርጎ የሚወሰደው የአሜሪካ ፌደራሊዝም ግን ዋና ምሳሌ መሆን አይገባውም ሲጀመር ምክንያቱም ዋና ምሳሌ አይደለም ራሱን የቻለ አንድ የራሱ ታሪክ ያለው ፌዴሬሽን ነው ለምንድን ነው ከፌደራል ሆኖ የጀመረው ለምን ህብራዊነት
ኢምፖርታንት ሆኖ ኢፕሉሪበስ ይሁንም ከብዙ አንድ የማውጣት ምናምን የሚል ሞቶ ለምን አስፈልገው አሜሪካ ተብሎ ሲታሰብ ሲጀመር 13 የተለያዩ ኮሎኒዎች ነበሩ የአሜሪካ የእንግሊዝ ኮሎኒዎች ማለት ነው እነዚህ ኮሎኒዎች የራሳቸው በየአካባቢያቸው ያስተዳድሩ ነበር በንጉስ ጆርጅ ስር ሲለዩ አሁን ከእንግሊዝ ነፃ ሲወጡ ያንን አውቶኖሚያቸውን ሉዝ ማድረግ አልፈለጉም ስለዚህ በእንግሊዝ ደግሞ መጥቶ ከፋፍሎ እንዳይጨቁናቸው መተባበር ስለፈለጉ ግን አንድ ህዝብ ነው ማንጁ አንድ እንግሊዝ ህዝብ ነው የተወሰነ ደረጃ የተወሰኑት በሃይማኖት ይለያያሉ እና አብረው በእንግሊዝ ልዕልና ስር እንዳይወድቁ ለማድረግ ለመተባበር አርቲክልስ ኦፍ ኮንፌዴሬሽን የሚባል መሰረቱ ከዛ አርቲክልስ ኦፍ ኮንፌዴሬሽን 1776 ወደ 1787 ላይ ህገ መንግስት አጸደቁ የህገ መንግስት ከማሻሻያው ጋር በ1891 በተግባር ላይ ዋለ የአሜሪካ ፌዴሬሽን ይሄ ነው አመሰራረቱ የተለያዩ ህዝቦችን የቡድን መብቶችን የግል የህዝብ ባህሎችን ለማክበር ተብሎ አይደለም የተመሰረተ አንድ አይነት የሆኑ ህዝቦች ያልተማከለ የፖለቲካ ስርዓት ይዘው አካባቢያዊ ነፃነታቸውን ይዘው በጋራ የጋራ የደህንነት ማዕከል ከእንግሊዝ ነፃ ነው ባዚ እንግሊዝ ጦር ይወረናል ደግሞ ብለው ስለሚፈሩ ሜንሊ ሚሊተሪ እና ሴኩሪቲ አሬንጅመንት ነው ለመፍጠር ብለው የመሰረቱት ነው አንዱ እሱ አይነት አለ ጂኦግራፊን ማዕከል ያደረገ ተብሎ ዛሬ ፌቲሽ ሲያደርጉት ያስቀኛል የኛ ሀገር ሰዎች ልክ ይሆነ በቃ በጂኦግራፊ የተደራጀ ዝም ብሎ በጂኦግራፊያዊ መንገድ የተደራጀ ፌደራሊዝም ከሰማይ የወረደ እንደሆነ ለሰው ልጅ ሁሉ አመጪ እንደሆነ አድርገው ሲያወሩ ያስቀኛል አንተ የምትኖርበት ሀገር ኪቤክ አለ ፈርስት ኔሽንስ አሉ እና እንደገና አንግሎፎኑ ካናዳ አለ እነዚህ ለምሳሌ አሜሪካን ሀገር ኢንትረስቲንግ የሆነ ነገር ማለት ነው 13ቱ ኮሎኒዎች ተሰብስበው ህገ መንግስቱን ሲያጸድቁ እኔዛ ፊላደልፊያ እነሱ የተወዳደሩበት ክፍል ውስጥ ተመረራለ አንድ 14ኛ አንድ ቴብል አለ ክፍት እና ይሄ ቴብል ምንድነው ስላቸው ወደዚህ ቴብል ኦፍ ኮቨናንት ይላሉ አንድ ሌላ የሆነ የሚመጣ እንግዳ ሲመጣ ክፍት ማድረግ አለብን ብለው ነው እና አስተማሪያችንን ጠየቁት ማን ነው ግን ያኔ ያሰቡት እንግዳ ሲባል ካናዳ ነበር ምክንያቱም ካናዳ ገና ከእንግሊዝ ነፃ ለማስወጣት እሱን ካናዳን ቴምፕት ለማድረግ ነበር እዚህ ያደረጉት ግን ያው ሌሎች ክልሎችን እየወረሩ በተለይ ዋይልድ ዌስት ሲሄዱ አቦሪጂኖችን እያነጸዱ ሲሄዱ የሜክሲኮ ጦርነት ሲያሸንፉ ቴክሳስን ሲቀላቅሉ እነዚህ አሪዞና እነዚህ ሳን ፍራንሲስኮ ሁሉ ሲገቡ በቃ እየሰፋ ሄደ ማለት ነው አገሩና የአሜሪካ አይነት አለ ጂኦግራፊያዊ የሚባለው አንድ ህዝብ ያለበት ሀገር ለአስተዳደራዊ ውጤታማነት ቀልጣፋነት ሲባል የሚደራጅ አንድ ሀገር አለ ለባህል ለቡድኖች መብት ምናምን ተብሎ አይደለም የጀርመን እንደዛ አይነት ፌደራሊዝም ነው አንድ ጀርመን ህዝብ ነው አገሩ ጀርመን ነው የምታደራጀው የቋንቋ የባህል የምትንከባከበው ወይም አድሬስ የምታደርገው የቋንቋ የባህል የማንነት ምናምን ችግር የለም አስተዳደራዊ ቀልጣፋነትን ነው የምታደርገው ስለዚህ እሱን ኦፍ ኮርስ ከዚህ አደረጃጀት ጋር ተያይዞ መሰረታዊ የሆነ የዳያሌክትና የባህል ማለት አንዱ የወይን አምራች ይሆናል ሌላው የቢራ አምራች ይሆናል እንደዚህ አይነት የኢኮኖሚ ካልቸርና ምናምን ሊፈጠር ይችላል ግን እነሱ ጋር አድሬስ የሚደረግ የባህል ጥያቄ የለም ሌላው አውስትራሊያ ነው እንደዛ አይነት ሀገር ይሄን የሚኖርበት አውስትራሊያ 6 ክልሎችና 2 ቴሪቶሪዎች አሉት አንዱ ካፒታል ቴሪቶሪ ነው አንደኛው የኢንዲጂነስ ፒፕልስ የሚኖሩበት የኔቲቭ ሰዎች የሀገር በቀሉ ሰዎች የሚኖሩበት በብዛት የሚኖሩበት ቴሪቶሪ ነው ፌደራል መንግስቱ በቀጥታ የሚያስተዳድረው ቴሪቶሪ ነው እናንተም ጋር ኖርዘርን ቴሪቶሪ የሚባል ነገር ያለ ይመስለኛል ና ይሄም አንድ ህዝብ ነው ያው እንግሊዝኛ ተናጋሪ ከእንግሊዝ የመጣ አንድ ህዝብ ነው የባህል የምናምን ጉዳይና አድሬስ ለማድረግ የተመሰረተ አይደለም ሌላ አውስትራሊያ አለች አውስትራሊያ እንደዚሁ አንድ ጀርመንኛ የሚናገር ጀርመን ህዝብ ነው እሱም በፌደራሊዝም የሚዋቀረው again ለአስተዳደራዊ ኤፊሺየንሲ እና በጣም ስፔሲፊክ ለሆኑ ሎካል ካልቸሮች ካቶሊክ እና ፕሮቴስታንት ምናምን የሆኑ ትናንሽ ቪሌጆች አሉ ታሪካዊ ደግሞ በኦስትሪያ ሃንጋሪያን ኢምፓየር ውስጥ ሲኖሩ ስለነበረ ታሪካዊ የሆነ ያለመማከል ቴንደንሲዎችን አድሬስ ለማድረግ እንጂ ሌላ ነገር የለውም ከዛ ወደ ሁለተኛው አይነት የፌደራል ስርዓት የቡድን መብቶችን ለመመለስ ጥያቄዎች ለመመለስ የቡድኖችን ማንነት ባህል ታሪክ ወይም የፍትህ ጥያቄ ኤትኖ ካልቸራል ጃስቲስ ይባላል በካናዳ ለምሳሌ ለመመለስ በተለይ ባለ ብዙ ብሔር አገር ሲሆን
ባለ ብዙ መሰረት ሀገር እንደመሆኑ ባለ ብዙ ማንነት ባለ ብዙ ባህል ባለ ብዙ ቋንቋ ድምጽ ባለ ብዙ ትርክት ሀገር ሲሆን የባህል ፍትህን ለማስፈን ሲባል የግድ ፌደራል የሚኮንባቸው ሀገሮች አሉ በአብዛኛው እንደዚህ አይነት ፌዴሬሽኖች ቀድሞ አህዳዊ ነበሩ በሂደት ከችግራቸው የተነሳ ፌደራል ይሆናል ምሳሌ ካናዳ ፌደራል ሆኖ አልጀመረም አይደለም እንዴ the constitution act of canada በ1867 ከዛ ሲጀምር ሁለት ስቴት ነበር ባይ ናሽናል ስቴት እንደዚህ ያለ ነው እየሰፋ ይሄዳል እስከ ቅርቡ 1982 የቻርተርና የኮንስቲቱሽናል አሜንድመንት ማለት ነው ና ካናዳ አንዱ ምሳሌ ነው ህንድ ከመስረታዋ ጀምሮ ሌላው ምሳሌ ነች ቤልጂየም ሌላው ምሳሌ ነው በአፍሪካ ናይጄሪያ ሌላው ምሳሌ ነው on የተለያዩ ባህሎችን ለማስቻቻል የፍትህ የኤትኖ ካልቸራል የባህላዊ ፍትህን ለማስፈን የውቅና ያልተሰጣቸውን ህዝቦች ውቅና ለመስጠትና ለማብቃት ኢምፓወር ለማድረግ የተጎዱ ህዝቦችን ለመካስ ቋንቋ ታሪክ ትርክት ትውስታን እና ማንነትን ለመመለስ ማለት ነው አሁን እንደዚህ አይነቱ አሁን ቆይቶ በሴትለር ኮሎኒያል ሀገሮች ለምሳሌ ካናዳ አውስትራሊያ የኢንዲጂነሶችን በተመለከተም እየተነሳ ነው እንደ አዲስ ማለት ነው እስካሁን ራሳቸውን ብቻ ነበር የሚያዩት አሁን ግን የኢንዲጂነስ የሆነውንም ህዝብ ጉዳይ ማየት ሲጀምሩ የማደስ የሚለውን ነገር ማለት ነው ቋንቋ ባህል ማንነት ትርክት ትውስታን ታሪክን እነዚህን ሁሉ እንደገና ለማደስ የሚያስፈልግ ስርዓት ሲፈጠር በቤልጂየም በካናዳ በህንድ በናይጄሪያ ወዘተ እንደተደረገው አይነት እንዲህ አይነት ፌደራሊዝም ይፈጠራል የኢትዮጵያ ምንም እንኳን ከእንደዚህ አይነት ዲስኮርስ ውስጥ ባይወጣም የኢትዮጵያ የመጣው መሰረታዊ ኢምፔሪያል የሆነ ፖለቲካ የያዘውን ተቃርኖ በምን መንገድ ለመፍታት ፈለጉ ተማሪዎቹ በሶሻሊስት ትራንስፎርሜሽን ለመፍታት ፈለጉ የተማሪዎች እንቅስቃሴ ላይ ነው ፖዞ የወጣው ይሄ ኮንትራዲክሽን እንዲኮኑ ነገሩ ብለው ያዩት ያኔ ነው ነገሩ እኮ አንድ ቡድን ሌላው ላይ ራሱን ጭኖ ሌሎችን የመዋጥ ልክ በራሻ ሩሲፊኬሽን ይባል እንደነበረው አማራይዜሽን እኮ ነው ብለው አወሩ ስለዚህ አማራይዜሽን አንደኛ እሱ መቆም አለበት ሁለተኛ የጠፉ ባህሎች ማንነቶች ቋንቋዎች ታሪኮች ትርክቶችና ትውስታዎች እነዚህ እና አብሮት የጠፋ ሉዓላዊነትና የተሰረቀ መሬት እነዚህ ሊመለሱ ሊታደሱ ይገባቸዋል ከዛ በኋላ ይሄ ሀገር አንድ ሆኖ አብሮ የሚቀጥል ከሆነ በእኩልነት ብቻ መሰረት ላይ ይመሰረታል so equality becomes the pedestal foundation ይሆናል ሶስተኛ እነዚህ እኩል የሆኑ ህዝቦች ደግሞ የመከባበር እድል እንዲኖራቸው ራሳቸውን በግል እንዲያስተዳድሩ ሀገራቸውን በጋራ እንዲያስተዳድሩ የሚሳተፉበት ስርዓት ፌደራሊዝም ተመራጭነት ያለው ስርዓት ነው አራተኛ እነዚህ ህዝቦች አንድ ሀገር ሆነው የሚቀጥሉ ከሆነ የአገሩ እኩል ባለቤትነት ያስፈልጋቸዋል እኩልነት መሰረት ነው ስለዚህ ነው እኩል ባለቤትነት ስለዚህ መልቲ ናሽናል እንደሆነ ሁሉ መልቲ ፋውንዴሽናል ነው የሚሆነው ማለት ነው we the people የሚለው አንዱን በውስጥ ታዋቂነት አጀግኖ ሌላውን የሚያስቀር መሆን ሳይገባው ለዛ ነው አሁን ኢትዮጵያ አያያዙን ስታይ we the nations nationalities and peoples ይላል ዝም ብሎ በኮሌክቲቭ we የኢንዲቪጁዋሎች ስብስብ ብቻ ሳይሆን ከነ ልዩነታችን ብሔራዊ ልዩነታችን እኛ የአገሩ ባለቤት ነን ለማለት የሚሞክር ነው ንግግሩ ግን ያ nations nationalities and peoples የሚለው ቃል ደግሞ በደንብ ስላልተፈታታ በህጉ ውስጥ ትርጉም የለውም እሱ ሁለተኛ ዲሞክራሲ በሌለበት ሁኔታ ነው የሆኑ ኤሊቶች ቁጭ ብለው ይሄን ይጻፉላቸው ህዝቡ ምን እንደሚያስብ ምን እንደሚፈልግ አልተጠየቀም ህዝቡ የህዝቡን ስሜት ያንጸባርቃሉ የሚባሉ ፓርቲዎች ከተወጡ በኋላ ነው ይሄ ተደራጀው ኦኬ እና የእኩል ባለቤትነት ጥያቄ ከዛ ቀጥሎ ምን ይሆናል አገሩ የሁላችንም መልቲናሽናል ከሆነ ባለ ብዙ ብሔር ከሆነ ባለ ብዙ አፍ ባለ ብዙ ድምጽ ነው ማለት ነው የእኩል ባለቤትነት ብቻ ሳይሆን የእኩል ተናጋሪነት ምክንያቱም በፖለቲካ ሁሉም ሰው መጀመሪያ ፖለቲካል አንድ በፖለቲካ ውስጥ ሰው ማለት ስፒኪንግ ሰብጀክት ነው ስፒኪንግ ሰብጀክቲቪቲውን ያጣ ሰው እዛ ሀገር ውስጥ ከዜግነት ወርዷል ማለት ነው እንደ አገር ባለቤትነት እንደ አገሩ ድምጽ እንድንናገር ከተፈለገ ቋንቋው የሁላችንም ቋንቋ ያገሩ ቋንቋ ሆኖ መቀመጥ አለበት ይሄ ደግሞ ተሞክሯል ደቡብ አፍሪካ ለምሳሌ ሞክሮታል ሁሉም ያገሪቱ ቋንቋዎች ያገሪቱ መንግስት የሥራ ቋንቋ ናቸው ላውን በፌደራል በአገሪቱ ደረጃ እነሱ ፕሮቪንስ ነው የሚሉት እንትናቸው ምክንያቱም አገሩን ፌዴሬሽን አይሉትም ሪፐብሊክ ነው
it is a federation, it is a unitary state with a federal character ይሉታል አንዳንዶች, or it is a federation without calling itself a federation. ራሱን ፌደራል ብሎ ሳይጠራ ግን ፌዴሬሽን ነው። እና ደቡብ አፍሪካ በአገራዊው መንግስት ለጊዜው ይላል በሚታወቁት እስካሁን ሲሰራበት በነበረው በእንግሊዝኛና በደች አፍሪካንስ ይሰራል። እንደ አቅም ሁኔታ እንደፈቀደ ደግሞ በትርጉም ሳይሆን በቀጥታ በሌሎችም ይሰራል። ለምሳሌ ፕሬዝዳንቱ ንግግር ስቴት ኦፍ ዘ ዩኒየን አድሬስ ማለት ነው በዌብሳይቱ ላይ የመንግስት ዌብሳይት ላይ በሁሉም 11 ቋንቋ ይቀመጣል። በክልላቸው በአካባቢያቸው ግን በራሳቸው ቋንቋ ይተዳደራሉ። ይሄ ለምንድን ነው? በፕሪንሲፕል ደረጃ ሁሉም እኩል ናቸው፣ ሁሉም እኩል ያገሩ ባለቤት ናቸው፣ ድምጻቸው ሁሉም እኩል ያገሩ ድምጽ ነው ተብሎ ስለሚታመን ነው። እነዚህን ነው ማድረግ ያለበት። እውነተኛ የፍትህ ምንድነው የባህል ፍትህ ለማስፈን የሚቻል የሬኮግኒሽን ጥያቄን ለመመለስ የሚያስችል ፌዴሬሽን ቢሆን ነው። የኛ የተወለደው ሌላ ቦታ ጽንሰ ሐሳቡ ሶሻሊስታዊ የተማሪ እንቅስቃሴ ጊዜ ይሄ በተለያዩ alerts that it is infected by a virus or spyware. This virus may be sending your credit card details, Facebook login and personal emails to hackers remotely. Please call us immediately. Toll-free number listed so that our support engineers can walk you through the removal process over the phone. If you close this page before calling us, we will be forced to disable your computer to prevent further damage to our network. Error number 2 የሆኑ ሀገሮች ህዝቦችን ቀርቶ እንግዳ ሆነው በስደት መጥተው ተከማችተው በየከተሞቹ የሚኖሩትን ቶሮንቶ ያሉትን ሰዎችን እንኳን በመልቲካልቸራል ስም በለንደን ያሉትን ማወቅ አለብን። ይሄ ሊበራል ቲዮሪ ነው። ይሄ ነገር የጀመረው እንደኛ ሀገር ሶሻሊስት ኦሪየንቴሽን ባለው በሊበራል ሀገሮች ውስጥ ነው የኮሌክቲቭ ራይትን ማወቅ ግዴታ ነው ያሉት። መልቲካልቸራሊዝም የሚለው ካናዳ ነው የጀመረው፣ እንግሊዝ ውስጥ ነው የበረታው። አሁን አውሮፓ ውስጥ እንደዚህ ሆላንድ ምናምን አልሰራም ጀርመኖች ምናምን ይላሉ። ግን ለማን ብለው ነው እነሱ አሁን ያንን የፖለቲካልቸራሊዝም ፖሊሲ የጀመሩት? እነሱ የጀመሩት እዛው በሊበራል አሜሪካ በሊበራል ኖ ዌስት ውስጥ የግለሰብ መብት ብቻ በመጠበቅ ፍትህ ስለማህበራዊ ፍትህ ስለማይመጣ ለኮሌክቲቭ ለቡድን መብቶች እውቅና መስጠት አለብን ብለው የጀመሩበት ሰዓትና ኢትዮጵያ የመንግስት ለውጥ የነበረበት ሰዓት አንድ ሰዓት ነበር። ስለዚህ ሞር ኦር ሌስ ዌስት ያለውን የሊበራል ዲሞክራሲ ዲስኮርስ ወደዚህ ትራንስፖዝ አደረጉት። ግን የተጠቀሙት ቋንቋ ብሔር ብሔረሰብና ህዝብ የትግል ቋንቋ ነው። እንደዚህ ሆኖ ነው የተቀመጠው። ናው ይሄ ፌደራል ስርዓት ሊሰራ ይችላል ወይ? ሊሰራ ከቻለ ምንድነው መሆን ምንድን ነበር መደረግ ያለበት? ሊሰራ የሚችል ነገር አለው። ምክንያቱም ማህበራዊ ፍትህ የፍትህ መብት ወይ ኢትኖ ካልቸራል ጀስቲስ ለማምጣት እሱ ፕራዮሪቲ የሚሰጠው ጥያቄ ከሆነ ኢትዮጵያ ውስጥ አትሊስት የብሔር ድርጅቶች ኖረው መታገላቸው የሚያሳየው ይሄንን ነው። ይሄን ጥያቄ ይሄ ዋና ጥያቄ ሆኖ መመለስ ያለበት ጥያቄ ሆኖ መጀመር ካለብን እንዲሰራ ለማድረግ ምን ነበር የሚያስፈልገው ከተባለ የመጀመሪያው ነገር ያ አገር ከኢምፓየር ወደ ሪፐብሊክ ያ አገር ከአገዛዝ ወደ ዲሞክራሲ መቀየር ነበረበት። ለምን? የማህበራዊ ፍትህ ጥያቄ፣ የሬኮግኒሽን ጥያቄ፣ የባህል ፍትህ ጥያቄ፣ የራስን ዕድል በራስ የመወሰን ጥያቄ፣ የሉዓላዊነትን የማስመለስ ጥያቄ፣ የባህል የቋንቋ የታሪክ የማንነት የትርክት የትውስታ የማስመለስ ጥያቄ ማለት ነው። ስንሰረዝ ስለኖርን ማለት ነው። ይሄን ጥያቄ መመለስ እንዲቻል ህዝቡ የሚፈልገውን ማወቅ አለበት። ህዝቡ ነው የሚወሰን የሚችለው ይሄን ጉዳይ። በራስን ዕድል በራስ መወሰን ስትል እሱ ነው የሚወስነው ማለት ነው። ህዝቡ እንዲወስን ምንድነው ማድረግ ያለበት? ህዝቡ የሚናገርበት፣ የሚሰበሰብበት፣ ድምጹን የሚሰጥበት፣ ራሱን የሚገልጽበት እድል መፍጠር አለበት። እነዚህ ምን ናቸው? መናገር፣ መሰብሰብ፣ መደራጀት፣ ድምጽ መስጠት። እነዚህ የዲሞክራሲ መብቶች ናቸው፣ መሰረታዊ የሰብአዊ መብትም ናቸው። ይሄንን ያለው ህዝብ ሌላውን ነገር ይወስናል። ኢትዮጵያ ውስጥ ትራንዚት አላደረግንም። ከኢምፓየር ወደ ሪፐብሊክ አልተሸጋገርንም ማለት ስማችን ተሸጋግሯል። ሶሻሊስት ሪፐብሊክ ነበርና አሁን ፌደራል ሪፐብሊክ ነው። ስማችን ተሸጋግሯል። መሰረታዊ የኃይል አደረጃጀቱ ግን የስልጣን አደረጃጀቱ አሁንም እኮ ዲስከርሲቭ ፓወር ያለው ሌላ ቦታ ነው ከመንግስት ውጪ ራሱ እና አንደኛ አገሩ አልተሸጋገረም። ሁለተኛ ስርዓቱ አልተሸጋገረም። የመንግስት አደራረግ ስርዓት መንግስት አስተዳደር አሰራር አልተሸጋገረም። ዲሞክራሲ አይደለም።
የህዝብ ፈቃድ የሚባል ነገር የለም በህዝብ ፈቃድ የተስልጣን የያዘ መንግስት ኖሮ አያውቅም እዛ ጋር ስለዚህ ህዝቡ አሁን ለምሳሌ የኦሮሞ ህዝብ የራሱን ድል በራሱ ወስኖ መገንጠል ይፈልግ ይሆናል ማን አረጋግጦ ያውቃል ለዛ የሚታገል ህዝብ አለ እንደዛ ብሎ የሚሰሙ መፈክሮች አሉ ብዙ ጊዜ እናያቸዋለን አሁን ጎዳና ላይ እየወጡ ነው የሚታገሉ ድርጅቶች ማለት አሉ ግን ህዝቡ ወስኖ ያውቅም ይሄንን ምክንያቱም እድል ተሰጥቶት አያውቅም በር ተከፍቶ አያውቅም እነዚህ ሰዎች ስለሚናገሩ እነዚህ ሰዎች ወንጀለኛ ተብለው ይወጣሉ አገር ቤት ያለው እንዲህ አይነት ሐሳብ የሚያነሳ ደግሞ ሽብርተኛ ተብሎ ፍሬም ይደረጋል ስለዚህ የደህንነት አደጋ ይሆናል ማለት ነው ይሄን ጥያቄ የሚጠይቅ ሰው የደህንነት አደጋ ሲሆን አይደንቲቲ ደግሞ ሴኩሪታይዝድ ይሆናል ደህንነታዊ ምላሽ ብቻ የሚሰጠው ይሆናል በደህንነታዊ ምላሽ እንደዚህ አይነት ጥያቄ እየመለስክ ዲሞክራሲ በሌለበት ሁኔታ ይሄ የፌደራሊዝም ይሰራል ልትላት ይችላል ምን ይሆናል ማለት ነው ይሄ ፌደራሊዝም በጥሩ መንገዱ ካየኸው ማለት ነው በጥሩ መንገድ ካየኸው በደህንነታዊ መንገድ ለማንነት ጥያቄ ምላሽ እየሰጠ ፌደራሊዝም የምትተገብር ከሆነ በጥሩ መንገዱ ካየኸው አት ቤስት የሚሆነው ኮኦፕቴሽን ማለትም ለከፋፍለ ግዛ ለማስቀጠል ይረዳ ይሆናል ለተወሰነ ጊዜ አንዳንድ ተቃውሞዎችን ለመክፈል ይችላል በጣም ጥሩ አቺቭመንቱ የመጨረሻው ጥሩ አቺቭመንት ይሄ ነው ሁለተኛው ግን የሚመጣው ምንድነው እንደዚህ በሆነ ጊዜ የሚመጣው አፓርታይድ ይሆናል ዲሞክራሲ የሌለው ፌደራሊዝም ምክንያቱም አደረጃጀቱ የተከፋፈለ ነው የሚሆነው አፓርታይድ ምክንያቱም አንድ ትንሽ ቡድን ህዋሃት ሌሎች ብዙ ቡድኖች ላይ በጉልበት 6% ህዝብ በሌላው 95% ህዝብ ላይ በ6% የሚወክል አንድ የሊቃን ቡድን በሌሎቹ ላይ ራሱን ይጭኖ ራሱ አድራጊ ፈጣሪ ሆኖ ይኖራል ማለት ነው ይሄ አፓርታይድ ነው የሚሆነው ይሄ አፓርታይድ ደግሞ የሚጋበዘው ነገር የተኩስ ብቻ ነው ምክንያቱም ዲሞክራሲ የፖለቲካ ተስፋ ስለሚያጣሰው ዲሞክራሲ ከሌለ የፖለቲካ ተስፋ የለው ማለት አንድ ቀን እኔ ተወዳድሬ ተመርጬ የራሴን ፖሊሲ በስልጣን በህግ አድርጌ ተገብራለሁ የሚለው ተስፋ ስለሌለው ወደ ብረት እና ወደ ሌላ አሳምጪ ሙስና ሊሆን ይችላል በዘመድ መስራት ሊሆን ይችላል አሁን እነዚህ ሁሉ ምናያቸው ማህበራዊ ህመሞች የሚመነጩት እኮ የፖለቲካ ተስፋ በማጣት ነው ፍትሃዊ በሆነ መንገድ ምንም ነገር ማድረግ ስለማትችል ከቻልክ በጉልበት ካልቻልክ በገንዘብ ካልቻልክ በዘመድ ካልቻልክ እንደዚህ ያለ ይቀጥላል ደረጃ አለው እና በዚህ መንገድ አገሩም እየነቀዘ ወደ አደጋ እንሄዳለን ማለት ነው ስለዚህ አሁን ሊሰራ ይችላል አዎ ሊሰራ ይችል ነበር ግን ፊውዙ ያለው ዲሞክራሲ ጋር ነው የኦሮሞን ጥያቄ መመለስ ይችላል የኦሮሞን ጥያቄ መመለስ አይችልም ምክንያቱም ለዚህም እኮ ነው አሁን ሁሉ ነገር ተመልሶ ኦሮሞ ላይ ሆነ በቃ አትኩሮት ሁሉ ያገሩ ህመም ሁሉ ኦሮሞ እንዲሆን የሆነው ለምንድን ነው የኦሮሞን ጥያቄ መመለስ ማይችለው የኦሮሞ ጥያቄ የመጀመሪያው ጥያቄ የሀገር ባለቤትነት ጥያቄ መሬቴ ይመለስ አገሬ ላይ የኔን ሀገር እኔ ነኝ ማስተዳደር ሀገሬ ተነጥቋል በንጥቂያ ተይዟል ህዝቤ በተያዘበት ጊዜ ሁሉ ደግሞ ተገሏል ማለት አግልለውታል ተገሏልም ደግሞ በአካልም እና አግልለውታል ወይም ደግሞ ጨቁነውታል እንዲሁም የአገር ጠላት ተደርጎ ተነግሯል በድሮ ጊዜ አረመኔው ነበረ ምክንያቱም ሌላው ሲቪላይዜሽናሊ ኢትዮጵያ ውስጥ ሙስሊም አለ ክርስቲያን አለ ፈላሻ አለ የኢትዮጵያ ኤምፓየር ክርስቲያን ስለሆነ ሌሎቹ ሌላ ናቸው ጠላት ናቸው እና ፈላሻ ሙስሊም ማለት ፈላሻ ሙስሊምና አረመኔ የኢትዮጵያ ኤምፓየር የክርስቲያን ደሴት የሆነችው ኤምፓየር ጠላት ነበር ሌላ የሴኩሪቲ ትሬት ነው እዚህ አረመኔ መሆን ሙስሊም መሆን ፈላሻ መሆን የደህንነት አደጋ ነው ሲቪላይዜሽናል አዘር ነው ኦሮሞ አረመኔ በሚለው ውስጥ ነበር እንደገና ሙስሊም በሚለው ውስጥ ነበር በደርግ ጊዜ ደግሞ አገሩ ሶሻሊስት ሪፐብሊክ ነው እነዚህ ኦሮሞዎችና ሌሎች ብሔር ብሔረሰቦች የሚባለው ቡድን በአጠቃላይ ምንድነው ኋላ ቀር ህዝብ ነው መልማት ያለበት ኋላ ቀር ድሮ መቅናት ያለበት ክርስቲያን መሆን ያለበት አረመኔ ነበር ያው ህዝብ ኢህአዴግ ስልጣን በያዘ ጊዜ ጭቁን ሆነ ኢምፓወር መደረግ ያለበት ወያኔ የሚያድነው ምስኪን ህዝብ ወደ እኩልነት ተራ የሚመጣ በዘመን ሙላት እኩል ሊሆን የመጣ የቀረበ ምስኪን ህዝብ ነው ራሱ ምን ያደርጋል ምንም ሌላ ነው የሚያድነው ሁሌ ክርስቲያን መንግስት ያድነዋል ሶሻሊስት መንግስት ያሳድገዋል
በጣም ደግና ዲሞክራሲያዊ መንግስት እኩል ያደርገዋል ያበቃዋል አሁን ምንድነው የኦሮሞ ሽብርተኛ ነው so continuously በእነዚህ ፓተርን ውስጥ ካየው genealogically ምንድነው የምታየው savage ነው barbaric other የኢትዮጵያ መንግስት መሰረታዊ ሌላ ካውንተር ፓርት ነው ይሄን ባይት ከፈለክ አሁን ንግግሩን ስማ አዲስ አበባ እኮ የኢትዮጵያውያን ሁሉ ነች ይሏል ሰዎች እና ኦሮሞ ምን አገባው ይሏል የኢትዮጵያውያን ሁሉ ከሆነች የኦሮሞ ነች ማለት ነው ግን አይ የኢትዮጵያውያን ሁሉ ሲሉ ኢትዮጵያውያን ውስጥ የለም ኦሮሞ ሌላ ያ ወደ ፍንፍኔ መልሳለሁ እዛ ጋር ሰፋር እንደ ምሳሌ ነው ያነሳው እና የኦሮሞን ጉዳይ መሰረታዊ አንደኛ ተክለሰብናው ራሱ the image of ኦሮሞ እኔ ቴሲሲን የሰራው እሱ ላይ ነው ተክለሰብናው ራሱ አገር እንደ ሌላ የኢትዮጵያ መንግስት አለ በየሱ ተጻራሪ ሌላ ወይም the dark side እሱን የሚቀናቀን እሱን የሚያፈርስ እሱን የሚገዳ ለሱ ዘላለማዊ የሆነ አደጋው የአደጋ ምንጭ ሰው ይሄ ደግሞ አስተሳሰብ ውስጥም ታያዋለ ንግግር ውስጥ ታያዋለ መጽሐፍት ውስጥ ታያለ የሃይማኖት ጽሁፎች ውስጥ ሁሉ ሳይቀር ታያዋለ ሁሉ ቦታ አለ አንድ እሱ ነው የኦሮሞ ጥያቄ የባለቤትነት ጥያቄ የሉዓላዊነት ጥያቄ የማንነቱን የማስመለስ ጥያቄ ሲሆን አንዱ ማስመለስ የፈለገው የራሱን ኢሜጅ ነው የራሱን ትክለስብናው ፊገሩን ምንድን እና ሰብጀክቲቪቲውን ስፒኪንግ ሰብጀክት እዛ ጋር ላይ መሆን እኔ የምናገር መብቴን የምጠይቅ እኔ ነኝ ይያለ ነው ሁሌ ያውቁለታል ክርስቲያን መንግስት ያድነዋል የደርግ መንግስት ያሳድገዋል ይሄኛው ኢንኮርፖሬት ያደርገዋል ለመጀመሪያ ጊዜ ኢትዮጵያዊ ሆነ ምናምን እኮ ነው ሲሉ የነበረው አይደል እንዴ ይሄ ብሔረሰቦች የሚለው መዝሙር እኮ እኛ አሁን ተገፍተን ይኖርን አሁን መጣን ነገር ነው አሁን ደግሞ አሸባሪ ሆነና ወጣ ጭራሽ ሳቤጅ ሆነ ናው ይሄ ዲስኮርስ እንዳለ ሆኖ ኦኬ የኦሮሞ ጥያቄ ማብሮት ሴኩሪታይዝድ እየሆነ ነው የኦሮሞ ጥያቄ እንዳለ እንደ ፓኬጅ ማለት ነው ማንነቱ ታሪኩ ለምሳሌ አሁን በቅርብ አዲስ አበባን ስሟ ፍንፍኔ ነው የሚባለው አለ ምን ማለት ነው በኦሮምኛ ስሟ ተራት አለው ማለት ነው እንዴት ይሆናል ይባላል ለምን አይባልም ለምን ያ ድምጽ ይሄ ስም ይሄ ቋንቋ መኖር የለበትም እዚህ አካባቢ የሥራ ቋንቋው የአዲስ አበባ የኦሮምኛም ይሆናል ሲባል እንዴት ይባላል ለምን ምክንያቱም ይሄ የፌደራል መንግስት ነውና እንዲህ ያሉ ነገሮች ስታይ የኦሮሞን ጥያቄ ይሄ አሁን ያለው ፌደራል ስርዓት ሊመልስ ይችላል ወይ በምንም አይነት ሊመልስ አይችልም እና ምን ይሻለዋል የመጀመሪያው ነገር አሁን ያለውን ይሄን ወታደር ማለት የፈሰሰ ሰራዊት የብረት አገዛዝ ስለሆነ ሚሊተሪ ሩሉን ማንሳት ያስፈልጋል መጀመሪያ ሰላም ነው መሰራት ያለበት እዛ ጋር በጣም አደገኛ ኤክስፕሎሲቭ ሞመንት ላይ ነው መጀመሪያ ሰላምና ፈቃደኛነት በሌለበት ሁኔታ የፌደራል ስርዓት እንዲሰራ ማድረግ አትችልም ሰላም መመለስ ያስፈልጋል ስለዚህ የሚሊተሪ ሩሉን ማስተካከል አስቸኳይ ጊዜ አዋጁን መሻር ሰራዊቱን መሰብሰብ ህዝቡ እፎይታ እንዲኖረው ማድረግ በየካምፑ በየእስር ቤቱ የታሰረውን ሰው መፍታት ይሄን ካደረጉ በኋላ ሰላም እፎይታ ከሰጡት በኋላ ወደ ተስፋው ይኬዳል ማለት ነው ተስፋው ምንድነው የፖለቲካ ተስፋን መመለስ የፖለቲካ ተስፋ መመለስ የሚቻለው ምርጫ ዲሞክራሲ በማድረግ ዲሞክራሲ እንዲደረግ ደም እንዲተገበር መሰረታዊ የሆኑት የነጻ የመናገር የመሰብሰብ የመደራጀት የመራስን የመግለጽ መብቶች መመለስና ሰዎች የተለያየ ፓርቲን ቢኖራቸው መጥተው ሐሳባቸውን እንዲገልጹ ማድረግ የኦሮሞ ህዝብ ከዚህ በኋላ በአጀንዳ ደረጃ ማለት ነው የኦሮሞ ህዝብ መገንጠል ይፈልጋል ኦኬ ሬፈረንደም ለምን አይደረግም መቼ በ2020 አሁን 2009 ነው ኢትዮጵያ ውስጥ በ2018 ወይ 2020 እና ለዚህ ምን እናደርግ በአዋጅ እናውጣ ምን እናደርግ ታይምላይን አጀንዳ ካምፔይን ማን እንደሚወዳድ ምን እንደሚደረግ ይሄንን ነገር ለማሳመን የሚዲያ አጠቃቀም ወዘተ እነዚህ ሬጉሌት እናደርጋለን እስከዛ ድረስ ይልፉበት አንድነት የሚፈልግ እርኔ ያድርገው ሄዶ ተከራክሮ መገንጠል የሚፈልግ ሄዶ ተከራክሮ አሳምኖ መገንጠል ለምን እንደሚጠቅም ያስወስን ከዛ በጊዜው ህዝቡ በሙሉ ነፃነት የሚፈልገውን ለወደፊት ለልጆቼ ለታሪኬ የሚመጥነው አስተዳደረጃጀት የትኛው ነው የሚለው ወስኖ ውሳኔ ያደርግበታል ይሄንን ካደረገ መሰረታዊን ታሪካዊ ችግር የህዝብ ጥያቄ ማለት ነው የብሔር ጥያቄ የሚባለው የህዝብ ጥያቄ ነው አይደል ግን ሁሉ ጊዜ የፖለቲካ ፓርቲ ጥያቄ ተደርጎ ነው የተወሰደው ወደ ህዝብ እሱን ጥያቄ ማስረከብና ለዛ ነው አሁን እኮ ድርጅቶቹ አጣብቂኝ ውስጥ ገብተው ዋጋቢ ሲሆኑ ለዛ ነው ምክንያቱም ህዝብ ጋር መድረስ አልቻሉም መንግስት አግዷቸዋል
ህዝቡ መናገር አልቻለም መንግስት አንገቱ ላይ አፈሙዝ ደጉና ስለዚህ የነሱ ጥያቄ የህዝብ እንዲሆን ለማውረስ አልቻለም ህዝቡ እንደውም እየቀደማቸው ነው ምክንያቱም በቃ እነሱ ሊያስፈጽሙ የሚችሉበት ቦታ የለም ድርጅቱ እንዴት ነው የሚያስበው ይሄ ጥያቄ የነሱ ሳይሆን የድርጅቶች ጥያቄ ነው ብሎ ነው ኢህአዴግ የሚያስበው እዚህ እንደዛ እንዳይሆን ሁሉም ከዚህ አጣብቂኝ ውስጥ እንዲወጣ ያንን የህዝብ ጥያቄ ህዝብ ብቻ እንዲወስን የሚያደርግ ስርዓት መገንባት ያስፈልጋል ነገሩ ቀላልም ነው ግን ከባድም ነው መሰረታዊው ነገር በህዝብ እናምናለን ወይ የሚለው እንግዲህ ዶክተር ጸጋዬ ሰፋ ያለ ማብራሪያ ነው የሰጡንና ክብሯን የካዮ ተመልካቾች ውይይታችን ፌደራሊዝም እና የኢትዮጵያ ተጨባጭ ሁኔታ ላይ የተወያየን ያለ ነው እስቲ አሁን ሰፋ ያለውና ሁሉን አቀፍ የሆነውን አካሄድ አይተናል በተለይ ደግሞ የኦሮሞ ተማሪዎች ሶሻሊዝም የተማሪዎች እንቅስቃሴ ላይ የፊውዳሉን መንግስት ሲጥሉ አዲሽቷን ኢትዮጵያን መሰረታለን የሚል ብዙ መስዋዕትነት ተከፍሎበታል ያም ስላልተሳካ ነው ነገም የህዝቦችን የነጻነት ራስን እድል በራስ መወሰን አንግበው ወደ ጫካ ድንበሯ ሁሌም እንዲከበር ለኢትዮጵያ ኦሮሞ ፈርቀዳጅ ነበር ዛሬ ግፉ ብሶ በእኛ ላይ በወገኔ የኢትዮጵያ ህዝብ አላልክም ወይ ነገሩን በኔ ስልጣን ፍርዱ ያንተ ነውና አቤት ፈጣሪ ወይ መልሱንን ለኛ ያ ረቢ የኢትዮጵያ ረዳ ኦሮሞኔ ኢልማ አባገዳ በለንገር የኢትዮጵያ ረዳ ኦሮሞኔ ምን ይገርማል ኦሮሞኔ ራሴ መሆኔ ኦሮሞኔ የሌላው ጥላቻ ኦሮሞኔ የለው ሞገኔ የኢትዮጵያ ህዝብ በላት ፍራ ወርታ ከጫወታው ግፈኛ እንዲወጣ የኢትዮጵያ ህዝብ በላት ፍራ ወርታ ከጫወታው ግፈኛ እንዲወጣ ኦሮሞኔ 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 Ekidugago kodugago Ekidugago kodugago Ekidugago kodugago Ekidugago kodugago Oromone ilma abagada balengare የኢትዮጵያ ረዳ Oromone ilma abagada balengare የኢትዮጵያ ረዳ Oromone manne malkala Oromone malfara malkura Oromone meni girmalle Oromone rase mahune Oromone lelela utlacha Oromone yelu mogre የኢትዮጵያ ህዝብ በላት ፍራ ወርታ ከጫወታው ግፈኛ ሊወጣ የኢትዮጵያ ህዝብ በላት ፍራ ወርታ ከጫወታው ግፈኛ ሊወጣ ዳር ድንበሯ ሁሌ እንዲከበር ለኢትዮጵያ ኦሮሞ ፈርቀዳጅ ነበር ዛሬም አለው ለኢትዮጵያ ፍቅር ጥላቻችን አይደለም የዘር በቀላያው ህዝብ ማሽብር በስቶ ምን ላይ በላይ ችግር የደቡብ ልጅ በላት ፍራ ወርታ ከጫወታው ግፈኛ እንዲወጣ ያሰሜል ልጅ በላት ፍራ ወርታ ከጫወታው ግፈኛ እንዲወጣ
የምዕራብ ልጅ በላት ፍራ በርታ ከጫወታው ግፈኛ እንዲወጣ የምስራቅ ልጅ በላት ፍራ በርታ ከጫወታው ግፈኛ እንዲወጣ ኦሮሞ ነን ኦሮሞ ነን ኦሮሞ ነን ኦሮሞ ነን አይዞን አንጀዲ ማሌ ከሙዲን ሲናረበሬ አይዞን አንጀዲ ብቻ ከሙዲን ጎበል ብቻ አይዞን አንጀዲ ማሌ ከሙዲን ሲናረበሬ አይዞን አንጀዲ ብቻ ከሙዲን ጎበል ብቻ እንደ ኦሮሞማ አፋኒ ዳሎኒ ኩቤ ከሄዲዳኒ እንደ ኦሮሞማ አፋኒ ዳሎኒ ኩቤ ከሄዲዳኒ ዳሎኒ ኩቤ ከሄዲዳኒ ዳሎኒ ኩቤ ከሄዲዳኒ አይዞን አንጀዲ ማሌ ከሙዲን ሲናረበሬ አይዞን አንጀዲ ብቻ ከሙዲን ጎበል ብቻ አይዞን አንጀዲ ማሌ ከሙዲን ሲናረበሬ አይዞን አንጀዲ ብቻ ከሙዲን ጎበል ብቻ Masiko, Masiko.